ላንሴት የነበረ ዶክተር ለኔ ነበር ይነገረው ቢሮ አንድ ሳምንት ምናምን ነው ህይወት ያላት በመድኃኒት አንድ ወርና 2 ወር እናቆየት እንችላለን ብዙ ተስፋ አታርግ እሷ ህመም በጣም እየበረታ መጣ አንተ ፍቅር ውስጥ ናቸው ያላችሁ ወደ ሚዲያ ወደ ፐብሊክ የወጣበትን ነገር እንዴት ነበር አጋጣሚ ታስታውሰዋል ዶክተሯ ያወራችን እና እሷ እንደዚህ ፊት ለፊት ቁጭ ብለናል እና እሷ መሳል ጀመረች ያው እንደተጠበቅነው ነው ካንሰር ነው አለች ልክ የሚ ከተቀበረች በኋላ አንድ ቀንም ሳይድር አንዳንድ ነገሮች መነሳት ጀመሩ አርባሩጠው እንደዚህ ያረጓት እንደዚህ ከደሏት ገንዘቧም ብዙ አይነት ነገር የኦክሲጅኑ 85 ነበርና ያዩት 70 ገባ ያዩት 60 50 ያለ 10 ቤት ገባ እንዴ በጥፊ መታ አርገና ናቋት ማለት ሄዳ ነበር ተንፍሽ አቃተኛለች በቃ ሞክሪ ለኔ ስቲና ታማ ድጋሚ ሆስፒታል ገባሽ ሚለው ነገር በጣም ብዙዎች ያሳዘነ ጉዳይ ነበር ምንድነው የተፈጠረ እዚህ ከካንሰሩ ጋር የተገናኘ ነው ገና ሀተሉ ታይላንድ ሲል ብሩን ተከትሎ ይደምታል እንደሱ ቢሆን ነው 7 ወርም ቃጠል አልነበረብኝ ሰው ከመና ቁማር ይሰራል ሚል እምነት የለኝም እኔ ሰለስት ላይ ይሄ ጥያቄ ተነሳ ለምን 300 የሚያክል ነበር ይሄን ወስደምሩት 170 ነው እኔ 3000 ነው ይሄን ያህል ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁ ለምን ወሰርክ የሷ እንትን ሳይስተካከል እንዴት ወስዳለ እኔም እኮ ቤተሰብ ነኝ ዳይመንድ ይታለ ነው ምን ዳይመንድ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ ይህ በየሳምንቱ በክርስቲያን ቲቪ እየተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው ዛሬ አንድ በጣም ለየት ያለ እንግዳ ይዘን መተናል እንግዳችን እንግዲህ በቅርብ ጊዜ የኢትዮጵያ ወንጌል አማኞችን በአጠቃላይ ያስደነገጠ በጣም ያሳዘነ ሀዘን ገጥሞናል ሁላችንም እንደምታስታውሱት እህታችን ዘማሪት የምስራች ከዚህ ዓለም በሞት ተለይታ እንግዲህ ወደ ጌታ ሄዳለች ዛሬ ያመጣነው ደግሞ የሷን እጮኛ ኪሩቤልን ነው ኪሩ እንኳን ደህና መጣ እንኳን ደህና ቆይ ደስ ብሎኛል በጣም ስለመጣ ያው እንግዲህ ሀዘንን ቻል አርገን የመጣውና ነገሩ ይገባኛል በጣም ብዙዎቻችን ያሳዘነ ነበር አንተ ደግሞ እንደጮኛ እንደ ቤተሰብ ከሷ ጋር ረጅም ጊዜ እንዳሳለፈ ሰው በጣም ሀዘኑ እንደሚጎዳ አቃለው ግን የተፈጠሩ ነገሮችን ለማጥራት ስለመጣ በድጋሚ በጣም አመሰግናለሁ ኪሩ በጣም አመሰግናለሁ አክብረ ስለጠራኝ እግዚአብሔር ይባርክ አሜን አሜን ኪሩ እንግዲህ እህታችን የምስራች ካለፈች በኋላ አንዳንድ አሉባልታዎች አንዳንድ ነገሮች መነሳት ጀምረዋል ወደሱን መጣለን ወደ በኋላ ላይ በዋናነት የሚተገናኘ ነው እነሱ ነገሮችን ክሊር ለማድረግ ነው ለህዝቡ ያው የሚያቀው ሲከታተለው የነበረ ጉዳይ ስለሆነ በደንብ ግልጽ መሆን ስላለበት ለህዝቡ ከዛ በፊት ግን ከምስራች ጋር ስለተዋወቃችሁበት አጋጣሚ መጀመሪያ ብናወራ ደስ ይለኛል እንዴት ነበር የተዋወቃችሁት ከምስር ጋር የተዋወቅ ነው 2015 ናሲ አካባቢ ክረምት አካባቢ ነውና እስቲ መጀመሪያ በደም ስምንም አልነገርከንምና ስምንም አስተዋውቀልን ከዛ ወደ ስም እሺ ስሜ ኪሩቤል ይባላል የምስራች ጮኛሊ በቃ እሺ የምስራች ጋር በምን አጋጣሚ ተዋወቃችሁ እስኪ ስለተዋወቃችሁበት ከምስር ጋር ስንተዋወቅ ፌስቡክ ነው ያስተዋወቀን በፌስቡክ ነው የተዋወቃችሁት ፌስቡክ ላይ የዛን ጊዜ ልደቷ ነበርና የልደት ፎቶ ተለቆ በሱ ነው በቃ ጀስት በማውራት ምናምን ነገር ሪኩዌስት ላኩላት ተቀበለችኝ እና በጣም ጂፒኤስ ላይ ማየት ስለነበር ሲዘምር በቃ ያስቴር ድምጽ ይመስላልና የዛን ጊዜ አስቴር ያወጣችበት ሰሞን እሷ በጣም የሷም ነበር ምዘምረውና በቃ በዛ ነው በፌስቡክ ነው የተዋወቅነው ከዛ ካስቴር ድምጽ ጋር ተመሳሰለበት ድምጿና ካስቴር የዛን ጊዜ በቃ ጂፒኤስ ላይ ሲዘምራየው በቃ ከዛ ማውራት ጀመርን ለመጀመሪያ ጊዜም ስንገናኝ የሆነ ካፌ ነበር የተገናኘነውና እንደዚህ ግልጽ ይወጣ ጥያቄ እንኳን አልተጠያየቅም ኦኬ ግን በመላመድ ከዛ ቁጭ ብሎ በማውራት አብሮ በማሳለፍ ሚስጥርን ሼር በመደራረግ በማውራት ምናምን ነገር ነው ሪሌሽንሺፕ ውስጥ ራሱ ይገባችሁት ዋው ካብራችሁ በጣም ይሆነ ኃይለኛ ኢንቲሜሲ ነበራችሁ ሳታስቡት ወደ ፍቅር ግንኙነት አጣችሁ አልታሰበም ማለት እንደዚህ ፍቅረኝነት ውስጥ እንገባለን ብለን አላሰብንም ግን ጀስት እናወራለን ማለት የሆነ ሲደብራት ታወራኛለች እኔም እንደዛው ይሄ ፎቶ እንዴት ነው ትለኛለች ስፔሻሊ በፎቶ ዙሪያ በደንብ ነበር ምናወራውና ያው ፎቶ ኤዲት ምናምን ነገር
በአፓረግላት ነበር ኦኬ እና በዛ ነው ይበልጥ የተዋወቀን እስቲ ነገር ስራልኝ ምናምን እየተባባልን በዛ ነው በደንብ የተግባባን ከዛ ሳታስቡት ወደ ፍቅር ግንኙነት ውስጥ ገባችሁ አዎ ማለት እስክትታመም ማለት ህመም እስኪጀምራት ድረስ በደንብ እናወራለን እንገናኛለን ሻይ ቡና እንላለን እና ህመሙ የተጀመረ ገና ሀብሎ ሲጀምር ነው በቃ ይበልጥ ደግሞ በደንብ ወደ ፍቅር ዙሪያ እየቀየር ነው ይመጣል ህመሙ ሰሞን ነው በደንብ ወደ ፍቅር ግንኙነት ወደ ሚዲያ ሳትወጣ በፊት ህመም የጀመራት ቢያንስ ለ8 ወር ተሰቃይታለች ወደ ፐብሊክ ከመውጣቷ በፊት በደንብ ታማለች እና የዛን ሰሞን ስፔሻሊ እዚህም ብቻዋም ስለነበረች መድኃኒትም ሲያስፈልጋት ምግብም ሲያስፈልግ ምናምን ነገር ለኔ ነበር ምደውልልኝ አሞኛልና ናም ሆስፒታል እንሂድ ምናምን የሚለው ይበልጥ እሱ አቀራረበን እና ከዛ በኋላ በቃ ወደ ፍቅር ተቀየረ በጣም ይገርም ነው ከዛ በኋላ የሷ ህመም በጣም እየበረታ መጣ እናንተ ፍቅር ውስጥ ናችሁ ያላችሁት ከናንተ አቅም በላይ የሆነ መጣ ነገሩና ወደ ሚዲያ ወደ ፐብሊክ የወጣበትን ነገር እንዴት ነበር አጋጣሚ ታስታውሳለህ ስፔሻሊ አሁን እሷ በደንብ ታመመች ምለው ምግብ አለመብላት እንዳለ ሆኖ በቃ ማስተዋወቃለው ምናምን በጣም መሰቀይታለው ሆስፒታልም ሄደናል ግን ለውጥ አልነበረውምና ከኢሴጋ የተገናኙበት ሞመንት ደስ ይላል አገልግሎት ሄዳል ኦኬ ደስ ይላል አገልግሎት ሄደች ምግብ አበላም ቢያንስ 3 መድረኮች ያለ ምግብ ታገለግላለች ሳትበላ ሙሉ ማለት ከዛ ገብታተኛለች እንደዚህም ልታረግ ትችላለችና ደስ ሄዳው ከኢሳጋ ተገናኙ ከዛ ሆስፒታል ነግሮኛል እንሂዳለች እዚህ ወደ መገናኛ አካባቢ ላንሴትና እዛ ቼክ አፕ ጀመረች በጣም የነበረው ነገር ከባድ ስለነበረ ከዛ ከመጀመሪያው ዶክተራው ጋር ከመቅረብ ጀምሮ እስከ መጨረሻው አብረን ነበርን ያው በዛ ውስጥ ፍቅራችንም እንዳለ ሆኖ በቃ እንደዚህ ነው ከመባባል ያለፈ ማለት ነው ላንሴት ቼክ አፕ ገባች በጣም ተሰቃያለች ህመሙ እዚህ አካባቢ ነው የሚሰማኝ ትላለች ይሄ ፓርት ነበር የሚያመኝ ነው በቃ ተቃጠልኩ ነው ምግብ አበላም የምጠጣው ነገር ቢኖር ዝንጅብል ነበር ዝንጅብል ሻይ በጣም ነበር የምጠጣው ማለት ትንሽ ያረጋጋልኛል ትላለች እና ምግብ በቃ አንድ ጉርሻ ከጎረሰች በቃ ሁለተኛ ስደግም ይወጣል እና በእንደዚህ አይነት ስቃይ ነበር ቤተሰቦቿ መተው ነበር ግን ከኔ ጋር ነበር መሄድ የምትፈልገው ያው ካለው ከመቀራረብ የተነሳ አንደርስታንድ ታረጋኛለህ ከሚል አንግል ያው ፍቅር ውስጥም ስለነበርን እንደዛ ነበር አብረን ነበር የምናሳልፈውና የዛን ሰሞን በጣም ከባድ ሳል ነበራት ማለት ከባድ ሳል ማለት የማይቆም አይነት ነገርና ላንሴት ሁለተኛው ዙር ሲቲ ስካን ተልከን ሲቲ ስካን ተነሳች ሲቲ ስካን ተነስታ ውጤት ልንሰማ ሁለታችን ነበር ይገባነው ስንሄድ ሆስፒታል ሁለታችን ብቻ ስንሄድ ስለነበርና ዳጋጣሚ ዶክተሯ ያወራችን እናሷ እንደዚህ ፊት ለፊት ቁጭ ብለናል እና እሷ መሳል ጀመረች እና ዶክተሯ ያው እንደተጠበቅነው ነውና ካንሰር ነው አለች በኢየሱስ እና እሷ እየሳለች ነው ዶክተሯንም አላስጨረስኳት በቃ ኢመርጀንሲ እንሄዳልኩኝ ያው እሷ እንደሳመም ስለማልፈልግ ማለት ስሙ ከባድ ነው አይደለም ለታመመ ሰው ላልታመመ ሰው ራሱ ስንሰሙ ይከብዳልና እሷን ኢመርጀንሲ ያሰረኳት ዶክተሯ ኢመርጀንሲ መጣችና ካንሰርም ላንሰርም ያለችኝ መሰለኝ ላንሰር ያለችኝ መሰለኝና አልሰራ እሱ ነው ያለችኝ መሰለኝና ዶክተሯን ለብቻ ጠራዋትና ካንሰር ነው አልሰር ነው ያልሽኝ ስላት አይ ካንሰር ነው ያልኩ ካለችና በቃ እሺ ለሷ እንዳትነግሪያት እሺ ያለችኝ እሷም ቀና ሆና እሺ ያለችኝ በቃ እሺ ያልኩኝ ዛሷን በቃ ትሪት ማድረግ ጀመርኩ ይሳጋ ደወልኩለት ኦሬዲ ሳቅም እንትን ያለ ምርመራውን እንድታረግ ፑሽ ያረጋ ስለነበር ከዛ ይሳጋ ደወልኩለት ምናልባት ውጤት ልካለ ከሆነ ውጤቱን ደሞ ላክለት ብላይ ለከለ ስለነበር ውጤቱን አንተን ብለክ እንዳትነግራት እንደዚህ ብለዋል አልኩት አይ እኔ አልነግራትም መጣዋልኝ በቃ ከዛ በቃ እዛው ቁጭ ብለን ነው አስተውሳለሁ እሷ አልጋ ላይ ሆና ነው ፎቶ አንሳኝ ብሎ ያለችኝ በቃ ሚዲያ ላይ መውጣት አለበት ይሄ ነገር እየከበደ ይመጣል በሚለው ሚዲያ ላይ እነ ይሳቅም ይዘው ተወጡ እናንተም ዘማሪዎቹም
ዘርሽ ሌላ በጣም ብዙ ሚዲያዎች እና አብዲ አቤል በጣም ብዙ አቤል ደንበላሽ ስፔሻሊ ያው እና በጣም በቃ እነሱ ሚዲያው ላይ ዘማሪዎቹ ሁሉም ተረባረበ ባንዴ ብዙ ሰው ጋር ልደርስ ቻለች ያ ነበር የሚዲያው የተጀመረበት ሰሞን እንደዛ ነበር ከዛ በኋላ ግን ልክ አስተውሳለሁ እኔ መጀመሪያ ኢሳቅ ነው የደወለልኝ የምስራች ታማለችና ማገዝ አለብን ምናም ብሎ ጠየቀኝ እኔም ከዛ ግሩፕ ተከፈተ ቴሌግራም ላይ ሁሉም ነበር የተረባረበው ሚገርም ረብረብ ነበር ለሷ የተደረገው ደግሞ እግዚአብሔርም አሳካው በጣም ሚገርም ነበርና ጠበቀህ ነበር እንደዛ አይነት ኤክስፔክቴሽን ነበር አይ በሰዓቱ አልጠበቅኩም ለምን የሆነ ማለት በጣም ብዙ ሰው ያቃታል ብዬም አልገመትኩም እንደዚህ ማለት እንደዚህ በሰው ልብ ውስጥ እግዚአብሔር ይከታታል ሰዎች ይነሱላታል ብዬ ኤክስፔክት አላደረኩም ጀስት በቃ የሆነ ትንሽ ነገር ቢደረግ ሄዳ ብትታከም ብዬ ሳስብ ስለነበር እንደዚህ ሰው ይረባረባል የሆነ የመጀመሪያውን ፈንድሬዚንግ አስተውሳለሁ ቤት ነበርኩኝና እና እነማዘርም ሲስተርም ቁጭ ብለን በቃ እንዴ ይሄ ሁሉ ሰው አለ እስክንል ድረስ ማለት የነበረው ረብረብ የነበረው ሚዲያ ላይ የነበረው ለሷ የነበረው ረብረብ በጣም ትልቅና የሚያስደስት ነበር እኔ አልጠበቅኩም በበኩሌ በጣም የሚገርም ነበር የሚገርመው ነገር ግን የምስራችን ብዙ ሰው የሚያወቃት ከዛ በኋላ ነው ያረብርቢያ የሚዲያ ዘመቻ ምናምን በጣም ብዙዎቹ እግዚአብሔር ይባርካቸው በጣም ነው የተረባረቡት ሶሻል ሚዲያ ላይ የሚሰሩ ሰዎች ያ ነገር እሷን በደንብ ወደ ህዝቡ ራሱ በደንብ እንዲያውቃት አረገ የምስራችን ከዛ በኋላ እንግዲህ ነገሩ ፐብሊክ ላይ ወጥቶ እግዚአብሔር ማገዛችሁ በጣም ጥሩ ገንዘብ ተሰበሰበ ውጭ ሀገር ሄዳ ለመታከም ፕሮሰስ ተጀመረ እንዴት ነበር የነበረው ፕሮሰስ እሱ አው የነበረው ፕሮሰስ ትንሽ እነሱም ማጎት ነበረ ስፔሻሊ ዶክተር መልካሙ የሚባል ነበርና ብዙ ነገር ማወራው የነበረው ከሱ ጋር ነበረ ማለት ዶክተር እንደዚህ ተፈጠረ እንደዚህ ያሉ አትደናገጥ እንደዚህ ነው ምናምን በደንብ ያወራኝ ነበር እዛን ከባዱ ሰዓት ላይ ከዛም ሌላም ዶክተር መጣ እንዳጋጣሚ ስላለው ነገር ነገርኩት ያ ሁሉ ነገር ሲፈጠር እሱ አጣቀም በርደኑም የነበረው ምናቅ ሰዎች ላይ ነበር ቤተሰብም አልሰማም ነበር ያው ቢያውቁ ፊታቸውን ያቀይሩባትና በቃ እሷ ታቃለችና ከዶክተር መልካሙ ጋር በጣም እናወራ ነበር ዘመድም ስለነበረ የነበረው ዲቴል ያቅ ነበር እንደዚህ ተፈጠረ እንደዚህ ሆነ ምናምን ይያለ እናወራው ነበርና ከሱ ጋር ሳወራ እንደውም አንድ ታናሽ ወንድም አላት መንታ እና እሷ አወቀና በቃ አቆሜ ለመንኩት ሁሉ እንደው አደራ እሷ ፊት ምንም ነገር ውጭ ለሜድ ፕሮሰስ እንደተጀመረ ቤተሰብ አያውቁም ኦኬ እና ያወቁት ለኔድ 4 ቀን ምናምን ሲቀረን አረባክ ያው ግን ሲሰበሰብ ፈንድሬዚንጉ ምናምን አይተዋል ፈንድሬዚንጉን ያውቃሉ ግን ምንድነው አልነገርናቸውም እሷ ፊት መጥፎ ፊት እንዳያሳዩት ምክንያቱም ትንሽ ነው የሚበቃት ስሜት አይነሽ ለብዙ ነገርና አልሄድም ልትል ትችላለች ብዬም ስላሰብኩኝና ታይላንድና ህንድ ሚል አማራጭ መጣል ምን ይሻላል ብለን ሁለታችን መጀመሪያ ወራን ያለና አማራጭ ሰው ማማከር ነው ዶክተር መልካሙንም ሳወራው የነሱን ዘመድ ሳወራው አይ ታይላንድ ቢሆን ይሻላል አለኝ ግን ቢሆንም ሶስት ሌላ ሰው ማማከር ስለፈለግን አንድ በጣም ይረዳኝ ነበር አንድ ዶክተር አለ ዶክተር ሳሚ የሚባላል በዚህ አጋጣሚ በጣም አመሰግናለሁ ስታስቸግረኝ እሱ ነበር መደውልለትና እሱ መጥቶ ታይ እንደዚህ አይደለም እግዚአብሔር እንደዚህ አይልም ዶክተር ነው ግን እንደ ነብይ ነበር ሲነግራት እንደዚህ ሁኚ እንደዚህ አታርጊና አምሲሌ ነበርና ዶክተር እንዴት ይሻላል ህንድም ታይላንድም አማራጭ መጥቶልናል ምን ተመክረናል አልነው ቆይስቲ ሌላ ሰዎችን ለመመክርና ልደውልላችኋለን ደወለ ሊትራሊ ያለኝን ቃል በቃል እንገርክ ህንድ ከወሰርካት ትሞታለች ነው ያለኝ በቃ ቃል በቃል እንደዚህ ነው ያለኝ ልገላት ካልፈለክ እንዳትወስዳት ታይላንድ ይዛት ይዳልኝ እዛ ቁጫልን ያው ምስርን ኪያንም ማቆም ስለምላት እንደዚህ ብሏል ስላት በቃ ታይላንድ እንሂድ ኪሯለች አይልብም እዛ ታይላንድ ነው ያለች ኦኬ በቃ እሺ ታይላንድ እንሄዳለን ተብለን ፕሮሰሱ ተጀመረ ከይሴ ጋር አብረን ሄድን ታይላንድ አብሮን ሄደ የነበረውን ያው ሰው ሀገር ስትሆን ደነባበሩ ምንም እንዳይሆን ምናምን እሱ ነው ሄድን ታይላንድ ኤርፖርት እንደደረሰን የሆስፒታል መኪና መጣ ተቀብሎን ቀጥታ ምርመራን ይገባል አላረፍንም ወደ ከኤርፖርት ሆስፒታል ቀጥታ ወደ ምርመራን ይገባን
ትንሽ የነበረው ነገር ከባድ ስለነበረ እዚህ ምርመራ የተደረገላት በቂ አልነበረም በሰዓቱ ለነሱ እና ኢንዶስኮፒ ትታይ ስለዚህ ኢንዶስኮፒ እንድትታይ ነገ ነው ማየት የምችለው አለ ዶክተሩ ኦኬ አለን አረፈች በነጋታው ተመረመረ ውጤቱን በፎቶ አመጣልን እና ያ ሁሉ ሲፈጠር እሷም ምንም ታውቀው ነገር የለም ካንሰር እንደሆነ አላወቀች አታውቅም የምታውቀው የጨጓራ ቁስለት እንደነበር እና ወደ ካንሰር ሊቀየራል ነው አይምሮዋ ውስጥ ያለው እና ያንን ነገር ከመፈጠሩ በፊት ለመቆጣጠር እየተሯሯጥን ነው የሚመስላት እሷ ከሜዳችን በፊት ለቤተሰቦቿ ስንነግራቸው አስተውሳለሁ ቁጭ ብለን አባቷም እናቷም ነበሩ እና እንደዚህ ታመመችው እንደዚህ ነው ስንላቸው እናትየው በቃ መቆጣጠር እስኪያቀታቸው ነበር የሆኑት እኔ ነበርኩ አጠገባችን ተው አይ በቃ ትሞታለች አሉ ካንሰር መሆኑን ሲያውቁ አዎ ትሞታለች በካንሰር ታሞ የተረፈ ሰው የለም ዘመዳለኝ ምናምን አይ እኛ ደግሞ ማምነው እግዚአብሔርን ነው ላንሴት የነበረ ዶክተር ለኔ ነበር ይነገረኝ ቤተሰቧን ካውና ብሎ ወስዶ ቁጭ አርጎ ቢሮ አንድ ሳምንት ምናምን ነው ህይወት ያላት በመድኃኒት አንድ ወርና 2 ወር እናቆየት እንችላለን ብዙ ተስፋ አታርግ እና አይ እኔ ታይላንድ ጃት ሄዳለሁ አልኩት ስለው ታይላንድ ወሰርካት እዚህም ታከመች ኬሞ ነው አለኝ በቃ ግን ይሄ ነው ያለው የመትረፉ አድል ይሄ ነው እኔ ደግሞ በሰዓቱ እምነት የነበረው እንደ ክርስቲያን እግዚአብሔር ላይ ነው ማለት ዶክተር ምንም ነገር ሊል ይችላል ግን እግዚአብሔርን በደንብ እርግጠኛ ነበርኩ ማለት እግዚአብሔር ምክንያቱም እሷ የምትታመነው እግዚአብሔርን ስለነበር በደንብ በጣም የልቧ በእግዚአብሔር ላይ ያላት እምነት ከባድ ነው ግን የታይላንዱ ከመና ባንኮክ ሆስፒታሉ ተስፋ ሰጥቷችሁ ነበር እነሱ ያሉት ኦሬዲ ኢንዶስኮፒውን አዩ ኢንዶስኮፒው ላይ የጨጓራ ይሄ የላይኛው ክፍል ነው ችግሩ ያለው አሉ እና ምግብ የማይገባበት ምክንያት ያ ነው ማለት ምግብ አበላም ላንሲት ያለች በሁለት ግሉኮስ ተሰክቶላት ነበር የምትቀመጠው ባንዲ እና የላይኛው ክፍል ነው ያለው ኦሬዲ ስቴጅ 4 ስለሆነ አዛ አካባቢ ያሉትን ነገሮች አፌክት አርጓላል እና ዋናው ያለው እዚህኛው ላይ ነው ተብለን ነበር እና ምንችለውን እናረጋለን ምንችለውን ማለት እንደዚህ እንደሰማነው አልነበረም በሳምንት በመናም ተሞታለች የሚል እንትን አልነበረም ዲሳይድ አላረጉም ያረጉት ነገር ምንድነው ምንችለውን እናረጋለን ኬሞ 12 ኬሞ ታዘዘላት በየ2 ሳምንቱ ለ3 ቀን የሚወሰድ ያ ማለት 6 ወር ምናምን እንቆያለን 6 ወር 7 ወር ትቆያላችሁ ነው ያለን እና ምንችለውን እናረጋለን ኬሞን ስፔሻሊ አሁን እነሱ ሐሳብ የነበረባቸው ምግብ ሳትበላ ስለነበረ ስትሄድ 30 ኪሎ ነበርች ማለት ኬሞ ራሱ የሚሰጥበት ደረጃ አልነበረች እና ፎርሙላ ታዘዘላት የሚበጠበጥ ገና ልክ እዚህ ኢንሹር እንደሚባል ግን ገና ሽታው ራሱ ያስመልሳታል ምግባት በላም እንደዚህ ገና ሲሸታት በቃ ማስመለስ ነው ያለው የሌለውም ነው የሚወጣው ጩኸት አላት ስቃይ አላት ከባዱ ነገር ለኔ ምን ነበር መሰለክ በሽታዬ ነገር እንተለኝ ነበር እናንተ ደግሞ ካንሰር ነው ብለ ተስፋ ማስቆረጥ አልፈለክም አልፈለኩም በቃ ለምን የኔ አረዳድ የኔ መረዳት ሰው መጀመሪያ የሚታመመው አይምሮም ነው በያስ እና ካንሰር ነው ብላት ኮምፕሊትሊ በቃ ልጅቷ ትወርድብኛለች በቃ ከመነውንም አጨምርልኝ በሚለው በቃ አልነገርኳት ኦኬ ተባለ ኢንዶስኮፒ ታየ ቶሎ መጀመር አለበት ተባለ ዋይት ብሬድ ሴሏ በጣም ወርዶ ነበር ያው ካንሰር እሱን ስለሚያጠቃ ኪሎዋ ወርዷል ከዛ አይ ቲንክ 3ኛው ቀን ነው 4ኛው ቀን ኬሞ መጀመር አለባት ተባለ የመጀመሪያው ኬሞ ስትገባም ኬሞ ምን እንደሆነ ራሱ አጣቀም እና ሆስፒታል ትገባለች ለሊት ጩኸት ነው በቃ እኔኛ ተገባ ያሏት በቃ ኢሳቅን ጠሯለሁ በቃ ካቅም በላይ ሲሆንብኝ ኢሴን አረ እንጸልይ በቃ እዛ ያው በመድኃኒት የሚመጣውን በመድኃኒት መንፈስም በሚሆነው በመንፈስ ነው በሚለው በጣም እንጸልያለን አገልጋዮች ጋር እንደውላለን በቃ የእምነት ጸሎት እንጸልያለን በቃ እግዚአብሔር ጣልቃ እንዲገባ እግዚአብሔር ጣልቃ ብቻ እንዲገባላት በቃ ምህረት እንዲያደርግላት በደንብ እንጸልይ ነበር የመጀመሪያውን ኬሞ እንደምንም አለቀ ትንሽ ከባድ ነበር ለሷ ከዛ ሁለተኛውን ልንገባ ስንል 2 ሳምንት ረፍት ነበረንና ይዘናት ሄድንና ቁጭ አርገን እንዴት ነው አሁን ሰው ምንሽን ያመመሽ ቢሉሽ ምን ትያለሽ አልናት
የጨጓራ ቁስለት ነው አለችና በቃ እኔ እንባዬ መቆጣጠር አቃተኝ እና እንደምታያት አይደለች በጣም ምስኪን ነች ማለት በጣም ማለት ስለምወዳት ምናምን አይደለም በጣም የዋነች በጣም ምስኪን ነችና እንደዛ ስትል አለቀስኩኝ ከዛ እንደዚህ አይደለም ያለው የጨጓራ ቁስለት ነው ስትል አለቀሰች እና ፊቷን ማየት ሁሉ አቃተኝ ምክንያቱም ከኔ መስማት ነበረባት ቢም አሰብኩ በሰዓቱ ግን አለ መንገሬ ደግሞ አድቫንቴጅም ነው እዛ ነገር ያት ይሁን ደግሞ አትመጣልኝም የሚደማ አመለካከቱ ስገባው እዛ አለቀሰች የሆነ ራዲካል ቼንጅ አይነት ነገር ነው አለቀሰች ወዲያው ዝም አለች እዛ የለብኝም አለች እግዚአብሔር ነገራችሁት እናንተ በዛ አጋጣሚ ካንሰር አለብኝ ካንሰር አለብኝ ስናት አለቀሰች እዛ ስቴጅ 4 ነው እንደዚህ ነው ምናምን አለቀሰች ወዲያው እንቧን ጥራረገችና እኔ የለብኝም ውስጤ የለብሽም ብሎኛል የለብኝም አለች እኔ እንደነገጥኩ ይሳቅም ደነገጠ እዛ ይሳቅ እንደውም ተነስቶ አቀፋት እኛ ኤክስፔክት ምናረጋው ነበር በቃ ሞራል ይወርዳል ምናምን አይነት ነገር ስላስ የለብኝም እግዚአብሔር ይሄን በሽታ ያቆም አለች ከዛ በኋላ ነው ለውጥ የመጣው ለከሷ አልቀበልም ስትል ኬሞም ስትገባ እየዘመረች ነው የምትገባው ያው ሚዲያ ላይ የሚታይ ነገር ነው አዎ በጣም አልጋ ላይ ተኝታ ነው የምትዘምረው ቲክቶክ ላይ በደንብ እናየው ነበር በጣም ጽናቷ ምናምን በጣም የሚገርም ነገር ነበር ብርታቷ በጣም ታጋይ ነች ማለት እንደዚህ ላታለው አንቺኮ በህይወት ያለሽ ኢዮብ ነሽ ላታለው ምንም የተፈጠረ እስከማይመስል ነው ቁጭ ብላ ምዝምረው ምናምን ነገር እና በጣም ጠንካራ ነች በእግዚአብሔር ላይ ያላት ልብ ከባድ ነበር በጣም በቃ ከእንዴት ይይ እንደምነግርህ ካላቀም ግን በጣም በቃ እግዚአብሔርን የምትተማመንበት ልክ እኔ እንዳንቺ ቦን የተበደረስኩላታለሁ ያላት ይቅርታ ልብ ከሰው ጋር እንደዚህ ተጣልታ ተደርቤ ተጣልችላት ነገ በነጋታው ከሱ ጋር ገጥማለች እና በቃ ከባዱ ጊዜ ነበረው የመጀመሪያው ኬሞ ላይ ነበር በጣም በቃ ምግባት በላም ኪሎ እየወረደ ነው አንድ ሁለተኛው ኬሞ ከመግባታችን በፊት ምግብ ስለማትበላ ኪሎ ወረደ በዚህ ያልሰጥም ማለት ዶክተሩ ከ30 ወርዳ ማለት ነው ከ30 ወርዳችሁ ከ30 ወርዳ በዚህ ኪሎ አልሰጠም ኬሞ ማለት ዋዲ ብሌድ ሰራ ኦሬዲ በቃ የሚቋቋመው ማለት ነበርም አልችልም ብሎን ከዛ በኋላ ሁለተኛው ላይ አንድ እንትን ሊገባላት ነበር ትቦ ሊገባላት ነበር እንደዚህ ባፍንጫ አንድና ከዛ በሰርጀሪ ተባለ እና ቁጭለን ያው እንደ ፍቅረኛ ማንቾች ቁጭለን እናወራለን እና እንዴት ይሻላል አለች እንደዚህ ባፍንጫ የሚገባው ኮን አልኳት ያው ሰው ሲያይሽም ሊደብር ይችላል ምናምን ነገር ስለዚህ በቃ ይሄ ሰርጀሪ ይደረግ አልኳት ኦኬ በቃ ይሻላል ተስማማን ገባች ዶክተሯ መጀመሪያ ቁጭ ብላ አወራች ይሄኛውን ከመረጣችሁ የማይወጣ ነው አለች ከገባ ይወጣም በቃ አንተ ምክንያቱም ዛሬ አውጥተን ነገ መልሰን ምን ከተው ነገር አይደለም ስለዚህ በጣም ለረጅም ጊዜ ሊሆን ይችላል በዛ ላይ ጥንቃቄ ይፈልጋል ኢንፌክሽን መፈጠር የለበትም ስፔሻሊ ካንሰር ላይ ሆነ እንትን ኢንፌክሽን መፈጠር የለበትም በሚል ዛቆይሽ ያለች በቃ በላሉ አለች ኪሩ በቃ እበላለሁ እግዚአብሔር ይረዳኛል አለች እግዚአብሔርም ካፋው ቃል ጋር ነበር ይሰራ ነበር እበላለሁ ስትል ትበላለች የለብኝም ስትል ልጅቷ ጤነኛ ነው የምትሆነው እና በጣም እንጸልያለን በጣም ከምነግረ በላይ ይበልጥ እኔና እሷ ደግሞ ዲፕ እንድንቀራረብ ያደረገን ይሄ ነገር ነበር ያቺ ጊዜ በቃ ይችግሯ ጊዜ ልብ ለልብ በደንብ ተዋወቀን በደንብ በቃ ከባድ ነበር እኔ ስፔሻሊ መጀመሪያው ሁለተኛውን ኬሞስ ክትወስድ የነበረው ሰዓት በጣም ለኔ ከባድ ነበር አለመብላቷ ያሳስባል ገብቷል ስቃዩ ያሳስባል ለሊት አተኛ ማቃሰት ነው ማልቀስ ነው እግዚአብሔርን ምን አርጌው ነው ምን በድየው ነው አገልግዬ ምናምን ብዙ ጥያቄ አላት እሷ ገብቷል አይምሯ ላይ የሚመጣ ሰይጣን የሚያወራትም ነገር ስላለ አገልግለሽ ምናምን ይላል እንደዚህ ይለኛል ትለኛለች ጆሮ ላይ ሰማለሁ ትለኛለችና ያ ከባድ ጊዜዎች እስኪነገራት የነበሩ ጊዜያቶች ከባድ ነበሩ ከተነገራት በኋላ ግን እንዴት ነበር የሷ ስሜት ከዛ በኋላ ሌላ ሰው ነው ነች ማለት እንዴ እኛ እስክንደነግጥ ድረስ በቃ እግዚአብሔር አዋቂ ነው እግዚአብሔር ፈውሶኛል በአንድ የምትለው ቃል አለ እግዚአብሔር ካንሰርን ያቆም ትላለች እግዚአብሔር ደዌ ነው ያለው ደዌን ደግሞ ኢየሱስ ክርስቶስ በመስቀል ላይ ጨርሶታል
እዚህ ካንሰር ምናምን ሰዎች የሰጡት ስም ነው የለብኝም ነው እንደዚህ ነው የምትለው እና አንድ ሁለተኛውን ኬሞ ልንወስድ ስንል አንድ ሳምንት ላግ አድርገናል በቃ አልሰጥም ብሎ ዶክተሩ እነሱ ደግሞ አልሰጥም ካሉ ሂዱ ሁለተኛው ልሞክራለሁ አለች በቃ አበላለሁ እንደምንም አለች ምግብ መስራትም እዛኔ ለመድኩት ተሰራ ነበር አንተ ምግብ አው አንድ የሆነች ልጅ እዛ ታይላንድ አገኘንና ልክ እንደኛው ኬሞ የሚወስድ እናት ነበራትና ቪዲዮ ኮል እየደወልኩ ሽንኩርት እየከተፍኩና ምን ያበሏት አረባከ ከዛ ፊት ምንም ሰርታ አጣቅ በኩሽና አልፍ ያላቀ አረባክ የሚገርም ነው በጣም ከእንትን ከሆስፒታሉ ውጭ አፓርትመንት ተከራይታችሁ ነበር የምትኖሩት ተከራይተን ነው የምንኖረው ሆስፒታል ምን ቆየው ስለ 3 ቀን ቋሚ ነበር ሐሙስ አርብ ቅዳሜ እንወስድና እሁድ እንወጣለን ከዛ 2 ሳምንቷን ልክ እሁድ እንወጣለን ሰኞ ቡስተር ትወጋለች በእምብርት የሚሰጣል ለነጭ ደም ሴል ማነቃቂያ ተብሎ ቡስተር በእምብርቷ ትወስዳለች ከዛ በኋላ እነዛን 2 ሳምንቶች ቤት ነው እናሳልፈው ምግብ በደንብ በቃ ሄድን መጀመሪያ ሰዎቹ ቤትና እዛ ስታይ በቃ ይሄንን ብሰራልኝ አለች እና ጧት የተነሰው እንቁላል ብቻ ነበር ማለት ነው ምትችለው እንቁላል ብቻ ነበርና ሽንኩርት መክተፍም ወጥ መስራትም እሷ ይጠቅማታል የተባለው ነገር ማዘጋጀትም በቃ የዛን ጊዜ ለመድኩኝ መብላት ጀመረች በደንብ በቃ ነገን አስቢላታለሁ ቁጭ ብለን ስናወራ ስፔሻሊ ሁለተኛው ኬሞ ከመግባቷ ይሳቅም ተመለሰ ብቻዬን ሆንኩ እና ሁለተኛው ኬሞ ከመግባቷ ፊት በቃ ቁጭ ብለን እናወራለን እንጸልያለን እግዚአብሔር ጣልቃ ይገባል ነገ ተስፋ ይኖረናል ባይገርምክ ትልቋ ጉጉቷ የነበረው በቃ በህይወት የምትጓጓው ነገር የነበረው እግዚአብሔርን ማገልገል ነበር የዛን ሰዓቶች በጣም በቃ ተናፍቃለች ሄጄ ባገለግል እንደዚህ ባደርግ መዝሙር ሰራና ስለምትል በቃ ጸልይ ጊዜ አሁን ነው የተሰጠሽ ጊዜ እንላለን እኔ ምግብ ሰራለሁ እሷ ትላለች እንበላለን በቃ በጭቅጭቅና ኪሎዋ ተስተካከለ ሁለተኛው ኬሞ ወሰደች ከሁለተኛ ኬሞ እስከ 9ኛው ኬሞ እስክንደርስ ድረስ በሰላም ነው ወሰደችው ምግብ መብላት ጀመረሽ ከዛ ምግብ በስነ ስርዓት ተበላልኝ በቃ ወኔ ሆናት እነዛም ሰዎችም አይዞሽ እንደ ይሄውኛ እኛ ደነናል ይደውሉላታል ከአሜሪካ ምናምን ነገር ምንም ቀላል ነው ይሏታል እና ልቧን በእግዚአብሔር ላይ ያበረታች መጣች ቀላል ሆነ 9ኛው ኬሞ ላይ ስንደርስ አይ 9ኛውን አይደለም 6ኛውን እንደጨረስን በቃ ወደ ቤት መሄድ ፈልጋለሁ አለች ወደ ኢትዮጵያ ምክንያቱም ከዚህ ስንሄድ የሲኤ የሚባል አለ የካንሰር የሚለኩበት ህክምናው እንትን ነው በዛ ውስጥ ብዙ ስለማላቅ ብቻ ሲኤ የሚባል ነገር አለና ከዚህ ስንሄድ 775 ነበር ኦኬ ስንሄድ እና አንደኛውን ወስዳ 2 ወሰደች ከዛ 3ኛውን እየወሰድን ዶክተሩ ማታ ላይ መጣ ኬሞ ከመግባቷ ፊት ሁሉ ጊዜ ቼክ አፕ አላ ደም ቼክ ተደረጋለች ዋት ብሬድ ሴሉን ቼክ ተደርጋ ነው የምትገባው ብቁ ነች ሲባል ነው የምትገባው እንጂ ዝም ብሎ አስገባት ኪሎ አይታያል በቀን እየጨመረች ስለነበርና 3ኛው ላይ ማታ ላይ መጣ እዛ መጣ አስተርጓሚ ነበር የምንንቀሳቀሰው ያው የሆስፒታሉ አለና እሱ አልነበረም መጣ ጠየቀን ስትመጡ ስንት ነበር ታቁታላችሁ ያለኝ አይ አላቅም አላወቅንም ምናምን አልኩት ለኔ አስደንግጦኛል በዚህ ፍጥነት ኬሞ አንቺ ላይ ሰርቷል ነው ያላት እንደውም አፍባፍ ሲላት አይ እኔ ኬሞ አይደለም ማመልከው እግዚአብሔር ነው አለች ምንቷ ጠንካራ ነው በጣም 775 ነበር ከዛ እሱ በነገረን ሰዓት 37.5 ነበር ዋው በጣም ኃይለኛ ለውጥ ከ775 ወደ 37.5 ዋው ደነገጥን አለቀስን ይሳጋደው እግዚአብሔር እንደዚህ ያደረገ እሷን በዛ እንትን ትላለች እና በቃ ለኛ ሞራል ሆነን ማለት እግዚአብሔር መለወጥ ይችላል እግዚአብሔር ማዳን ይችላል ወደሚለው እምነታችን ጨመረ ከዛ 6ኛው ላይ በቃ ሄዳለሁ አለች 6ኛው አካባቢ ላይ ሲቲ ስካን ተነሳች ምናምን ነገር ያለው ውጤት አሪፍ ነው ፕሮግረሱ በጣም ጥሩ ነው ኖርማል ሲኤ ውጤት የማንንም ሰው ቼክ ቢደረግ ኖርማሉ ከ1 እስከ 3 ባለው ነው ሬንጅ ኦኬ ኖርማል የሚባል እና 6ኛው አካባቢ ላይ ወደ ኖርማል እየተጠጋ ነው 4 ከምናምን ነበር እና 6ኛውን ቦስድ 7ኛው ከመውሰድ በፊት ይቀንሳል ኖርማል ይገባል የሚል ሂሳብ ሰራን በቃ 6ኛው ላይ ሄዳለሁ አለች በቃ
እሄዳለሁ ሀገሬ እሄዳለሁ መድኃኒት ውጪ እሄዳለሁ አለች ኬሞን ማለት ነው እና ዶክተሩን ቁጭ ብለን አወራ ነው እንዴት ነው ሶስተኛውን ወስደን ከጨረስን በኋላ እናት ወላጅ እናቷ መጣች እኔን ለማገዝ ሶስተኛውን ከጨረስን በኋላ መጣ ስለነበር ይበልጥ አልከበደኝ የመጀመሪያዎቹ እነዛ ሶስቱ ግን በጣም ፔንፉል ነበር ትልቅ ክርክር ነበር እሄዳለሁ አትሄጂም በሚለው እና በቃ እሷ ልቧ እዚህ ነው ያለው ዶክተሩን አወራ ነው ኬሞ የሚሰጠው መድኃኒት አለ እኔ ችግር የለውም ፈቅደልሻለሁ አላት ምክንያቱም ዶክተሩ የሚሰማው ታማሚዋን ስለዚህ እኛ በፈለገ ብንንጫጫ አይሰማንም እና እኔ ዝም አልኩ በቃ እስኪ ጨርሱ ለውጧ ደግሞ የሚታይ ስለሆነ ብትሄዱ ችግር የለውም ብሎ አመነ እየበላች ነው ጤነኛ ነች ኪሎዋ የዛን ጊዜ ወደ 5 ኪሎ ጨምረን ነበር 35 4 ነበር እና ኪሎዋም ጨምሯል በደንብ እየተነፈሰች ነው ከዚህ ስንሄድ መተንፈስ ችግር ነበር ኦክሲጅን ሁሉ ሊሰጣት አይችልም ብለን ነው እንትን አይሲኤምሲ ያስተው ነው ብዙ መራመድ አችልም እግሩ አብጦ ነበር ይሄ ቁርጭምጭሚቷ ላይ አብጦ ነበር ስንሄድ የነበረው ምግብ መብላት ችግር አለ ሲሸታት ሁሉ ያስታውቃታ ነበር ያስመልሳት ነበርና ለውጣ በጣም የሚገርም ነበር ዶክተሩ እስኪገረም ድረስ ማለት በፈርቼ ነበር ሁሉ አለን መጨረሻ ወደዚህ ልንመጣ ስንል መጀመሪያ ላይ ፈርቼ ነበር አትቋቋሚውን ቢየስቤ ነበር ግን በጣም ጠንካራ ነሽ ኮንግራቹሌሽን ብሎን ሲሸኘንና ስድስተኛው ሄዳለሁ ብላ መድኃኒቱን እንዴት ነበር መሰለ የሚሰጠው በየ3 ቀኑ የሚሰጥ መድኃኒት ትወስዳለች በየ2 ሳምንቱ ደግሞ ሌላ መድኃኒት ትወስዳለች እና 2 ሳምንቱ ሙሉ መድኃኒት አላት ማይቋረጥ ከዛ ደግሞ ሌላ 2 ሳምንት ደግሞ ይቀጥላል እዛ እንደዛ ብሎ አለን መድኃኒቱ ተሰብሮ የሚወሰድ አይደለም ባይገርምክ መጀመሪያው ላይ ስንገባ የመጀመሪያው ኬሞ ላይ በጣም ብዙ መድኃኒት ነበር ይሰጣት መልቲቪታሚን ቪታሚኖች ለማስመለስ ለሳል ለምና በጣም ብዙ ነበር ይሰጣት መዋጥ አችልም መድኃኒት እንደዚህ ቺንስ ባሪ መዋጥ አችልም በቃ ስቃይ ነው በጣም ይሄ ህመሙ የነበረው እና ምንድን ነበር የሚያደርጉላት ነርሶቹ ይፈጩና መድኃኒቱን ፈጭተው በስሪንጅ አድርገው በአፏ እንደዚህ ከተላታል ኢየሱስ ያው ፈሳሽ ስለሆነ ዝም ብሎ ይገባል ግን አንዳንዱ ደግሞ የማይሰበር ነበር ግዴታ ደግሞ ወሰድ ነበረባት ስፔሻሊ አንድ መድኃኒት በጣም በቃ ካቅሟ በላይ በጣም ትልቅ ነው ወሰዳችልም በቃ በሱ ተሰቃይተም ነበር ኢየሱስ እና መድኃኒቱን መፍጨት ማችሉ ማለት ኬሞን ይዛችሁ ብትሄዱት መፍጨት አችሉ እንደገና እንትን ማለት አችሉ ከመሬት ላይ ከወደቀም ኪሳራ ነው እንደገና ቀዝቃዛ ቦታ ይፈልጋል ብዙ ክራይቴሪያ አለው ዝም ብለ የሰማው እሷ በቃ ይሄዳለሁ አለች ያቱም ኦሬዲ እሷ ጤንነት እሷ ኢትዮጵያ መምጣት ነው ማገልገል ላይ ነች በቃ ሄጄ እግዚአብሔርን ባመሰገንኩ ምክንያቱም ከነበረው ስቃይ የተቀየረችበት ነገር ነበር በጣም ከባድ ለውጥ ላይ ነበርች እዛ ቁጭ ብለን አወራን እንደዚህ ማልቋት እንደዚህ ከሆነ 3 ቀን እዚህ ብትጨርሽ ይሻልሽ ወይ ምክንያቱም እዚህ 3 ቀን ነው ኬሞ የምትወስዱ ያ ከ2 ሳምንት እስከ 2 ሳምንት ሁለተኛ ሲጠይቁን እንደዚህ ብለውን ነበር የመጀመሪያ ስንሄድ በእናንተ ዘር እንደዚህ ታመመሰው አለ ብሎ ጠይቋት ነበር ምክንያቱም ባንቺ እድሜ አንቺ ባለሽበት እንደዚህ ሊመጣ ይችላል ብሎን ማለት ነው እና ነገ ልጆቻችንን አስቢ ነው ያልኩት ገብቶሻል አሁን ይሄ ነገር እዚህ ጋር ካልቆመ ነገ ይቀጥላል እዚያው እነሱ እየሞከሩ ያሉት ፈጽሞ በቃ ነገሩን መቆጣጠር ነገሩን መግደል ነው ይፈልጉት በዚህ ተስማማን ከዛ ቀጠለች ሰባተኛውን ጀመረች 7 ቀጠለች 8 አለች 9 10 ላይ የብር እጥረት መጣ አቋርጠን ምን መጣበት ነገር ማለት ነው እና የነበራችሁ ገንዘብ የተሰበሰበው ነገርም አለ እሱ እንትን አይ ቲንክ 3 እና 4 ላይ 3 ላይ ስንደርስ አካውንቷ ላይ ነበረው አለቀ ሶስተኛው ላይ ስንደርስ ከዛ በኋላ ጎፈንዲሚ ላይ ተሰበሰበ ነበር ከጎፈንዲሚ የተቀበልን መክፈል ጀመርን እዛ እንደዛ ሆኖ እንደዛ ሄድን 10ኛው ላይ አለቀ ጎፈንዲሚ ላይ ነበረውን ጨረስን እዛ በጣም ተጨነቅን በጣም ብዙ ሰዎች ጋር ደወልኩኝ ምናምን ነገር መልካም ነገር ይመለሱልኝ ማለት ያልመለሱልኝ ማለት ያው ካለው ነባራዊ ሁኔታ ሐኪሙ ያዘዘው 12 ኬሞ ያዘዘው እዛ አሜሪካ ሰብለ የምትባላለች ሰብለ በጣም በሰዓቱ ለኛ እንደ መልአክ ሆነ የመጣችልን
ሰብለ እግዚአብሔር ይባርካት። በጣም ብዙዎችን የምታግዝ እህት ነች። በነገራችን ላይ ብዙ ሰዎችን አግዛለች። ከገንዘብ በላይ ነው እንችል። ተባረኪ ሰብለ። በጣም ሰብለ በጣም እናመሰግናለን። ነፍሴ ተጨነቀች ብላን የደወለችው ምን ሆናችኋል? አይ እንደዚህ ነው እንደዚህ በቃ ችግር የለውም እኔ እገባለሁ ላይቭ ምንም ነገር የሚያስጨንቅ የለም ጨርሰሽ ነው የምትሄጂው አለቻት። እዛ እግዚአብሔርም ረዳት የሁለት ኬሞ ወደ $9,000 ተሰበሰበ። ሁለት ኬሞአችንን እንትና ምክንያቱም የቤት ኪራይ ወደ 12,000 ባት ነበር የምንከፍለው። ወደ 12,000 የነሱ የታይላንድ የምንከፍለው የቤት ኪራይ ምግብ አለ ብዙ ነገሮች ወጪው ብዙ ነው በጣም የሕክምናውም አለ የሕክምናውም አለ በጣም ኤክሰስ ነው ማለት ሰዎች ኤክስፔክት እንዳደረጉት አይደለም የሚወጣው የነበረው ነገርና 12ኛውን ኬሞ ጨርሰን ዶክተሩም በቃ በጣም ቴንኪዩ ብሎ የመጀመሪያውን ሕክምና ጨርሰሻል ከዚህ በኋላ ያለው ራስሽን መጠበቅ ነው ምግብ መብላት ነው ከጣፋጭ ነገር ራቂ ካልበሰለ ነገር ምናምን ነገር ስፔሻሊ እንደዚህ ያለን አበሻዎች ያው ጥሬ ስጋ ተወዳላችኋል እና እሷን በጣም ጥሬ ስጋ ተመጋቢ ነች ተወደ ነበር ያው ደሟ ፕላስ ስለነበር አለን በቃ ከዚህ ራቂ ራስሽን ጠብቂ በየ3 ወሩ ፎሎ አፕ ይኖረናል ሲቲ ስካን ትነሻለሽ ከቻላችሁ ነው አለን ካልሆነ ከዛው ላኩልኝ ከዛ ያለውን ነገር በቪዲዮ ኮል እናወራለን ያ በየ3 ወሩ መድኃኒትም አልሰጣትም ራዲዬሽንም አልተመንተናላለችም በቃ ወደ ሀገራችን ላከን 12ኛውን ጨረሰን ምን ያክል ጊዜ ቆያችሁ በአጠቃላይ ማለት ነው ባንኮክ 7 ወር እግዚአብሔር ረድቶን በጣም እግዚአብሔር ረድቷችሁ በሳምንት ሞታለች ተብላ የነበረችው ልጅ ከ7 ወር በኋላ 7 ወር ሙሉ ቆይታ ታከማ የተሻለ ጤንነት ላይ ሆና ወደ ኢትዮጵያ ተመለሳችሁ ማለት ነው ስንመጣ 38 ኪሎ ነው የመጣችው 38 ኪሎ ማለት እግዚአብሔር አሁን ራሴን ለመኮፈስ ምናምን አይደለምና ልንመጣ ስንል ለእናትና ለአባቷ ሲነገር ለእናቷ አንድ ነገር ነበር የነገርኳት እመኚኝ በእግሯ ይዣት መጣለው ነበር እንብለኝ ነበር እግዚአብሔርም አላሳፈረኝ ማለት በልብ እግዚአብሔር ላይ የነበረኝ ልብ ሙለት ማለት አልፈራውትም ማለት እንደዚህ ይሆናል ምናምን አልሰጋውም ማለት ማመልከውን እግዚአብሔር ስለማቀውና በእግሯ እንዳልኩት እግዚአብሔር እየተራመደች መጣች የሚ በጣም ተሻላት እንዳልከው 8 ኪሎ ጨምራ በብዙ ነገር ተቀየራ እኔም ማስተዋውሳለሁ ስትሄድ የነበረችበት ነገርና በኋላ ስትመጣ የነበረችበት ነገር በጣም የተለያየ ነው እግዚአብሔር በጣም ረድቷቸው ነው የመጣችው ኦልሞስት ድና ሊባል በሚችል ደረጃ ብዙዎችም ከእግዚአብሔርና መሰገኑ ተሻላት ዳነች ምናምን ነገር ተብሎ ግን ዶክተሩ ደግሞ ያው ፎሎ አፕ አለ ራስሽን ተጠብቂያለሽ በየ3 ወሩ ቼክ አረጋለሁ እንጂ ካንሰር ፍሪ ሚል ወረቀትም አልተሰጣችሁ ነፃናት አልተባለ ግን ከመጣችሁ በኋላ ኢትዮጵያ የምስጋና ፕሮግራም ተዘጋጀ የምስጋና ፕሮግራሙ መዘጋጀቱ ለምን አስፈለገ ማን ያዘጋጀው ባይገርምክ ገና አራተኛው ላይ ነው ምስጋና ፕሮግራም አረጋለሁ ያለችው አራተኛው ኬሞ ላይ ያለች እግዚአብሔርን አመሰግናለሁ አለች ሶስተኛው ኬሞ እንደጨረሰችም ላይቭ ለገብታ ምናምን ድኛለሁ እግዚአብሔር ምሮኛል ምረት አድርጎልኛል ብላ ተናግራለች ያን ሁሉ ነገር ስታረግ ከነበረው ለውጥ እግዚአብሔር ካሳያት ምህረት የተነሳ እዚህ መታ ምስጋና ፕሮግራም ስታደርግ ባይገርም ብዙ አንዳንድ ሰዎች ባታረግ ማለት እስቲ ትረፍ ኬሙ ጨርሳን የመጣችሁ ምናምን ሁሉ ተብሎ ነበር ግን እሷ እግዚአብሔርን ማመስገን ነው የፈለገችው እሱንም ስታረግ ያው ትንሽ እናትየውም አገዘዋታል ቤተሰብም እንትን ብሏታል አንድ ሳምንት እንትን እዚህ ተቀመጠች አንድ ሳምንት ከምናምን አይሞላም ከዛ ወደ 40 ምንጭ ሄደች የምስጋናውን ፕሮግራም ሙሉ ነገር ወጪ ችላ ራሷን ያዘጋጀችው የማንም እጅ የሌለበት በየሚ የተጠራ ነው እግዚአብሔር ማመስገን ስለፈለገች እንደገና ስለቆመች እንደገና እድል ስላገኘች ራሷ ያዘጋጀችው የምስጋና ፕሮግራም ነበር 7 ቀን ትኖራለች የተባለች 7 ወር ከኖረች በእግዚአብሔር ቸርነት ነው ማለት ስለቻለች ኬሞ ስላዳና ስላገዛት ምናምን አይደለም በቃ እግዚአብሔር ስላደረገ እድሜ ስለጨመረላት ዋው በጣም የሚገርም ነው ከዛ በኋላ ግን ከትንሽ ጊዜ በኋላ የምስጋና ፕሮግራም ከተዘጋጀ እናንተም ከመጣችሁ ከትንሽ ጊዜ በኋላ የሚ በጣም ታማ ሆስፒታል ገብታለች ሚል ነገር ወጣኔ አንድ ጓደኛዬ ነው ደውሎ የነገረኝና በጣም አስደንጋጭ ነበር በጣም ብዙዎቻችን ተሽሏታል ዳነች ምናምን ብለን እግዚአብሔርን አመስገነናል ብዙዎቻችን ቪዲዮም ይሰሩ አሉ
በጣም እንደውም ቸኩሎ ስሜታዊ ሆኖ ከካንሰር ነፃ ሆነች ካንሰር ፍሪ ምናን ይያሉ ይሰሩ አሉ እናንተ በርግጥ ኦፊሻሊ እንደዛ አልተናገራችሁም ታማ ድጋሚ ሆስፒታል ገባሽ የሚለው ነገር በጣም ብዙዎች ያሳዘነ ጉዳይ ነበር ምንድነው የተፈጠረው ቀጥታ ከዚህ ከካንሰሩ ጋር የተገናኘ ነው የነበረው ህመሟስ ምንድን ነበር ከዚህ ሄደችና 40 ምንጭ ከምስጋናው ፕሮግራም በፊት እንትን ይላትም ማለት ቀዝቃዛ ውሃ ታጥባ አታውቅም ታይላንድም ይያለን ታይላንድ ሙቀት ነው ስትታጠብም በሙቅ ውሃ ነው ምናምን ነገር ቀዝቃዛ ውሃ ታጥባ አታውቅም እኔ እስከማውቀው እና ሻወር ልትገባ በቀዝቃዛ ውሃ ገባችና እናትየውም ስትነግረኝ እንደነገረችኝ እናትየው ውሃ ያሞቁላት ነበርና ውሃው ሞቆ እስኪያልቅ ድረስ አልጠበቀችም በቀዝቃዛ ውሃ ገባች ስትወጣ ዝናብ እየዘነበ ስለነበር ብርድ መታት እና ኬሞ ጨርሶ ወጣ ሰው የበሽታ የመከላከሉ አቅሙ ይወረደ በጣም ደካማ ነው የሚሆነው እና ወዲያው ነው እዛው ነው ማሳል የጀመረችው ያለው እዛ ደወለች አባ ብርድ መታኛለች ምክንያቱም ብዙ ነገር ተነጋግረን ነው ራስሽን ጠብቂ ማክስ አርጊ ከሰው ጋር ተቀላቂ ምክንያቱም አሁን አቅም የለሽም በጣም ብዙ ነገር ነው ምክንያቱም ምን ናወሬ ነበር ይሄንን ጊዜ መድገም የለብንም እግዚአብሔር እድሜ ጨምሮልናል እና ብርድ መታኛለች ሳል ነበራት የምስጋናውን ጊዜም ሳል ነበራት ግን ምንድነው ኖርማሊ በቃ ኖርማል ብርድ አይነት ነገር ነው ኤክስፔክት ያደርግነውኛ ሳሏ ከባድ ነበር ምስጋናው ፕሮግራም ላይም እግዚአብሔር ረድቷት ዘመረች የናፈቀችውን ነገር አየች እንደገና እግዚአብሔር እድል ሰጥቷት መድረክ ላይ ቆመች ምስጋናው ደስ የሚል ያልተጠበቀ 40 ምንጭ ላይ በቃ እግዚአብሔር እድል ሰጣት ክብር ግን እንኳን አመሰገነች ነው ምለው በኋላ እናወራዋለን እሺ እና ታመመች ምስጋናው ፕሮግራም አለቀ እዛው ህክምና የሚሰጥበት ሆስፒታል ወሰዷት ትንሽ ሳሉ እየቆየ ሲመጣ ፍራቻ መጣና ሳምባ ምች ነው ተብሎ መድኃኒት ተሰጣት 5 ቀን እና 3 ቀን ተሰጣት ከዛ መርፌ አልተሰጣትም በቃ እዚህ ነኝና እዚህ እንጀምራልኩኝ ህክምናው መድኃኒቱን ጨርሳ ከአክስቷ ልጅ ጋር ወደዚህ መጡ እና ሲመጡም አልነገረችኝ ሰርፕራይዝ ለማድረግ እኔን ብላ አስባና ልክ ሲያማን ደወለችልኝ አርብ ቀን የገባችው አስተውሳለሁ ደወለችልኝ ኪያ አሙኛልና አልኛለች ሲሄድ በጣም መስላታል ምናምን ነገር እዛ ምን ተደረገ ህክምና ተባባልን አይ በቃ እንደዚህ ነው ይሄን ሰጥተውኛል ምናምን አለችኝ አግሙንቲን ካልተሳሳትኩኝ አጠራሩን ካልተሳሳትኩኝ አግሙንቲን የሚባል መድኃኒት ሰጧት ለሳምባ ምች አንቲባዮቲክ ነገር ተሰጣት ምንድነው ተሰጣት ተሰጥቶኝ ነበር አለችኝ እንደገና ሌላም 3 መድኃኒት ተሰጥቷት ነበር ለ3 ቀን የሚወሰድ ግን ለውጥ አልነበረው ከዛ ከዚህ በፊት አብረውን ከነበሩ ሰዎች ጋር ደወልኩኝ እንደዚህ አይነት ችግር አለ ኦኬ እንደዚህ ከሆነ እሷ ኖርማል ዶክተር አያት ግዴታ ኦንኮሎጂ ውስጥ ነው ማየት ያለበት ከካንሰሩም ጋር ካንሰሩ ጋር ያው ኬሞ ጨርሳ ስለመጣች ኦኬ ተባለ ወደ ጦራይሎች አካባቢ ዶክተር ሙኒር የሚባል አለ የጥቁር አንበሳ ዶክተር ነው እዛ አለው እና በቃ እሱን ሰዎች ሰጀስት አደረጉን በጣም ጥሩ ዶክተር ነው በሚለው ጦራይሎች ይዣት ሄድኩኝ መጀመሪያ ቀን አገኘ ነው ያለውን ነገር ነው እንደዚህ ነው እሱን ከማግኘታችን በፊት የዛ ዶክተር እሁድ ቀን ሄድን እሱ አልነበረም ሌላ ዶክተር አያት የሳምባ ምች አይነት ነገር ነው የሚመስለው አለ ሲቲ ስካን አዘዘላት ሲቲ ስካኑን አየ ሳምባ ምች ነው የሚመስለው ስለዚህ ብሎ የወሰደችውን መድኃኒት 40 ምንጭ ወሰደችውን ድጋሚ አዘዘው ግን ለውጥ የለው መድኃኒቱ ይሰጣታል ለውጥ የለም ደማነስም ችግር ነበራት የቀይ ደም ሴሏ ወርዶ ነበረ ለሱም ሽሮፕ ይሰጣት ነበረ እሱን ሽሮፕ አንድ ሁለት የሚያክል ወስዳለች ለውጥ የለም አልተስተካከለም እዚህ ምንድነው ዶክተሮች ወስነው የነበረው ደም ይሰጣት ከዛ እንዳጋጣሚ በአገር ውስጥ ላይ በነበረው ችግር ያው በህክምናው ዶክተሮች ጋር በነበረው ችግር ደሙን ልናገኝ አልቻለም የሆነ ስንጠይቅ እዛም አልነበረም ምናምን ሲገኝ እንደውልላቸዋለን ምናምን ነበርና ከዛ ከስንት ጊዜ በኋላ ድጋሚ ደሙ ተገኘ ደም ተሰጣት ደም ወሰደች ግን ሳሉ አለ ማታ ስቃይ ነው ምተኛው በይሄኛው ፓርት ነበር የሚያማት የቀኝ ፓርቷን ነበር የሚያማት በግራ ነው ምተኛው
አጋጣሚ ሆኖ እንቅልፍ ነው ስትገላበጥ ወደዚህኛው ትዞራል። ከዛ ሳል ነው ቁጭ ነው። የመጀመሪያ ሰሞኖች አክታ ነበራትም። ከዛ በኋላ ሁለተኛ ከሆነ ጊዜ በኋላ አክታ ጀመራት። ከዛ ዶክተር ሙኒና አወራን። የሆነ ግልጥ ያለ ነገር የለም ማለት መጀመሪያ ሲያወራኝ ግልጥ ያለ ነገር ኪሩቤል የለም። ምክንያቱም ያለው አንደኛ ኬሞ ወሰደችው ነገር አለ። ኬሞ የራሱ የሆነ ሳይድ ኢፌክት አለው። ኬሞም አይነት አለ፣ ሳምባ ምች አለ። ከዚህ በፊት የነበረውም ኬስ አለ ማለት ስትታከም የነበረው ነገር ስለነበረ ብሎ ምስሉን አዙሮሎ ነው ያሳየኝ። ያው እንደምታየው ደመና ነገር ነው የሚያሳየው። ኦኬ ስለዚህ ምን ይደረግ? የውስጥ ደዌ ዶክተር ያት የውስጥ ደዌ ስንሄድ እንደውም እሷን አስተውሳለሁ እዚህ አካባቢ እባጭ አላለችኝ ጭራሽ እሷ ነክታ ማለት ነው። እዛ እንዴ አልኩኝና ደወልኩላቸው ማቃቸውን ሰዎች አይ ተው በቃ አይሲኤምሲድ ዛ ዶክተር እንትና ብለውስ በስም ተነግሮን ሄደን ከዛ እሱ እንደውም እንዴ ምናምን አለ ሲቲስ ኤክስሬይ ተታያለኝ። ኤክስሬይ ስታይ የሚያሳየው ቲቢ ነው አለ ውጤቱም አለ። ከዛ ቲቢ ነው እሰይ እግዚአብሔር ይመስገን አልኩ። ለምን ሻላል ቲቢ ያኔ ያላ ከምን አንፃር መሰለክ ከመታወቁ አንፃር ኦኬ ገብቷል። በሽታው ከታወቀ ለዛ መድኃኒት የሆነ ነገር በቃ ያለውን ትሪትመንት ተቀጥላለን። ባልታወቀ ነገር ግን ገብቷል አንቲባዮቲክ ዝም ብሎ እየተሰጣት ልጅቷ ደከመች። ገብቷል እኔ ሰለቸኝ መድኃኒት ሁሉ አለች። በሷም አልፈርድም። ልክ ነው ፈይ ተመስገን አልኩ። በቃ ስለዚህ ይበልጥ ለማረጋገጥ ሽንት ምርመራ መደረግ አለበት ተባለ። ኦኬ ሽንት ምርመራ ተደረገ። በስንተኛው ቀን ሲሄድ አይ ምንም የሚያሳይ ነገር የለም ማለት የቲቢ የሚያሳይ ነገር የለም እንደገና በቃ እሺ ደሞ በቃ ሌላ ደሞ ሐሳብ ሆነ ማለት ነው። እዛ ምንድነው የሚሻለው ሲቲ ስካኑን ያዝና እዚህ ዓለም ሲኒማ አካባቢ ሲቲ ስካኑን ይዛችሁ የመጣችሁትና ያኛው ይታይ ተባለ። እዚህ ተነሳችሁና ከዛ ይዛችሁት የመጣችሁት የሲቲ ስካን ውጤት ሁለቱ ኮምፔር ይደረግ ሰከንድ ኦፒኒየን ይታይ ተባለ። ሰከንድ ኦፒኒየን ላይ ሲታይ ኦሬዲ ሳምቧ ከባድ ሁኔታ ላይ እንዳለ እዚህ ሶስተኛው አጥንት ላይ ካንሰር ምልክት እንደታየ ተነገረኝ። እንደገና ሌላ ካንሰር ማለት ነው ከጨጓራ ሳይሆን ሌላ ከሳምባ የሚነሳ እዛ እሷ መተንፈስ ያቅታታል። አንድ ሁለቴ አይደለም ሳሉ ኮንቲኒየስ ነው። ከዛ በኋላ መተንፈስ ነው የሚያቅታት። ቁጭ ብዬ ሳራግብ ነው ማመሸው። አክስቷ ልጅ አለች በጣም ሌላ ከሷም ጓደኞች አሉ። በጣም ነው ለሊቷችን ከባድ የሚሆነው። ቀን ላይ ሰላም ነች ስለዚህ ትጮታለች። ለሊት ነው ችግሩ። ከዛ ዶክተር ሙኒት ካገባው ኪሩቤል እንደዚህ አይነት ኬዝ ነው ያለው ኬሞ መጀመር አለባት አለ። እንደገና ሌላ ኬሞ እዛ እንዴት ማለት አሁን እዛ የነበረው እንደዚህ ነበረ እንዴት ነው የምናረጋው ሲለው መጀመሪያ ኢንፌክሽኑ መቆም አለበት ሳሉ መቆም አለበት። ኦሬዲ ወደ ኒሞኒያ ተቀይሯል። ስለዚህ እና ስለው በቃ ይሄኛው መቆም ስላለበት አንቲባዮቲክ ድጋሚ መውሰድ አለባት እና እስከዛሬ ሲሰጣት የነበረው ኦግመንቲን እሷ ላይ ለውጥ እንደማያመጣ በደም ቼክ ተደርጎ ሌላ ውዳሴ የሚባል ቦታ በእነሱ በሆፕ አማካኝነት ተመርምሮ ያ መድኃኒት ለአንዳንድ ሰዎች የሆነ መድኃኒት ወስደክ ኖርማል የሚሆንብ ነገር አለ አይደል ከሰው ይለያያል አይደል ለሷ ለውጥ የሌለው መድኃኒት ነበር ስትወስድ ነበር የታወቀው ከዛ በኋላ ነው። ይሄ መድኃኒት የማይጠቅመው በዚህ ምክንያት ነው አሉኝ። ኦኬ ስለዚህ ምን እንዳደርግ ሌላ መድኃኒት ታዘዝ ተብሎ ሌላ መድኃኒት ታዘዘላት። በዛ ማለት እሷ ትንፋሽ አጠራት። እዛ በቃ ምን ነገር ነበረበት ሮብ ነግረውኝ እኔ ሮብ ታውቄ ሐሙስ ወይ አርብ ምናምን ነገር ለሷ ተነገራት እና ሲነገራት ከባድ ነበር። ምክንያቱም አመስገና ገና ጨረሰች አንድ ወር ምናምን አልሆነም በጣም እና ኬሞልቶስ ይነስተዋል እንዴት በቃ አይደለም በቃ ኪያዬ በቃ መጣ ያለው ነገር ቶሎ እንደዚህ እርምጃ መውሰድ ተባለ። ሆፕ ይዘናት ሄደን ሆፕ አልጋ መያዝ ነበረባት። አልጋ ያዘች። ከዛ መድኃኒት ይሰጣት ጀመር። ለሷ ዮናታል ተብሎ የተባለው መድኃኒት ከበዳት። አንደኛ ምግብ መብላት አፒታይቷ እየቀነሰ መጣ። ወደ ኋላ ነው የተመለሰው። ወደ መጀመሪያው እና ሁለት ጉርሻ በየደቂቃው ትንሽ ቶሎ ነበር ማበላት የነበረው። እዛ መድኃኒት ተሰጣት። መድኃኒቱ በጣም ከባድ ነው። የመጀመሪያው ቀን አስቆምኩኝ። ባይገርምክ አልጋው እንደዚህ ሼክ እስኪያደርግ ነበር የምትንቀጠቀጠኝ ነበር እና ልሞት ነው እንዳለችኝ የሆነ ሰዓት ላይና ለኔ አመመኝ።
አይ አይደለም እንዴ ለምን ምትሞቹ በቃ እና እንደዛ ትል ነበር ያ የነበራት ብርታት ሁሉ ጠፋ በቃ ኪዩ ልሞት ነው መሰለኝ ትለኛለችና ማን እንደዚህ አትበይ ይያልኩ ነበር እንትንምላትና መድኃኒቱ በጣም እየከበዳት እዛ ሁለተኛው ቀን ደገሟት ሁለተኛውም ቀን ተመሳሳይ ሆነ እዛ ሲቲ ስካን መነሳት አለባት ተባለ ሲቲ ስካን ተነሳች ሲቲ ስካን ተነስታ በቃ መተንፈስ አቃታት ኦክሲጅን ስንገባ አይተው ከሆነ ኦክሲጅን ልኬት አለው እንደዚህ 10 አንዳንዶቹ 10 ነው አንዳንዶቹ 15 ነው ስንገባ አንድ ነበር በአንድ ነበር ሲሰጣት የነበረ ኦክሲጅን አጥሯት ስለነበር የሰው መለኪያ አለ በሱ ሲለካ 80 አቤት ውስጥ ነበርች 89 ምናምን በጣም ከፍ ያለ ነው በጣም ያስፈልጋት ነበር ማለት ነው ይሄ ወይስ ምን እንዴት ኖርማል ሰው 90 በላይ የኖርማል ሰው ለኬ ሲለካ 90 በላይ የሷ 80 ቤት ውስጥ ነበር ግዴታ ኦክሲጅን ያስፈልጋት ነበር ኦክሲጅን ተደረገላት በኦክሲጅን እገዛ ከ90 በላይ ሆነች 94 ሆነች ከዛ እያነሳት ሲጨምሩ 2 ሲያረጉ 3 ሲያረጉ 4 5 ሲደርስ ደነገጥኩ ምንድነው ዶክተር ስለው አሁን ሳምቧ እየደከመ ነው ምክንያቱም እየታገለች ነው እንትን ያለች እየተነፈሰች ያለና የሳምባዎቹ አጥንቶች እየደከሙ ነው ኪሩቤል አስብበት አይሲዩ ሆናል ለኔ ከባድ ነው ምክንያቱም ገና ብዙ አስበን ስለነበር ስንመጣም ባይገርም ጥቅምት ላይ ለመጋባት ፕሮሰስ ሁሉ ማለት አስበን ነበር ጥቅምት ልትጋቡ ነበር ፕላን ነበር ጥቅምት ነበር ልንጋባ የነበረው የሽኝቷ ፕሮግራም ላይ ቢሾፕ ነበር የሰበከው ታስተውሳለህ እና እዛ ሆነ ኑሩ እኔ አባልነቴ ኤፍቢአይ ነው ኤፍቢአይ ከኒሳ አጥቢያ እና ሽምግልና እሱ ይሄድልናል ሁሉ ብለን አስበን ብዙ ነገር ነበር አስበን የነበረውና ለኔ ከባድ ነበር 5 ላይ ሲደርስ ደነገጥኩ እሁድ ቅዳሜ ሌሊት በቃ ከባድ ሁኔታው ውስጥ ሆነች መተንፈስ አቃታት አስቀድሜኔ እንትን ከመግባቷ በፊት አውፕ ገብታ ከመተኛቷ በፊት ቤተሰብ ጋር ተደወለ ነው በቃ አልኩኝ ቀድሞ የደረሰው ወንድሜ ታላቅ ወንድሟ ነበር ቀጥታ እሱ ጋር ደወልኩት አቡሽ ይባላል እና በጣም ጥሩ ለኔ ጥሩ ነው እሱ ማለት መነጠሌ ሳይሆን ጥሩ እንትን በደንብ የሚረዳ ና አልኩት መጣ ለጁን ቀን ሙሉ ሲጓዝ መጣ ማታ እንትን አለ ቅዳሜ ሌሊት በጣም ከባድ ሆነ መተንፈስ አቃታት 8 ደረሰች ያየ ነው 10 ደረሰች ከ10 በላይ መስጠት አይችሉምና ጠሩኝና እንደዚህ ነው ኪሩቤል በቃ አይሲዩ መግባት አለባት ተባለ ያኔ ነው እንደዛ የጻፈችው አንድ ጽሁፍ አስተዋወስኩኝ እኔ ከማለፏ ከ5 ቀን አካባቢ በፊት አንድ ጽሁፍ ጽፋ ነበር ፌስቡክ ላይ ፖስት አድርጋ ነበር ትዝ ይላል ያ ጽሁፍ ኤግዛክት እንትኑን ቃል በቃል ባላቆም ግን ይሆናል ካል ይሆናል አይሆንም ካል ይቀራል አይነት አዎ እንደና እሱ ሰዓት አይደለም እሱን ከጻፈች ከ2 እና ከ3 ቀን በኋላ ነው ሆስፒታል የገባችው ወደ አይሲዩ ገባችው ነው ሆስፒታል ሆፕ የተኛችው ነው እንዴ ኦኬ እና ከባዱ ነገር ምንድነው መሰለክ እሷ ተሸነፈችብኝ ማለት አቅም አጣችም እንደሰው ብዙ ነገር አሳልፋለች ከባድ ነገር አሳልፋለች አብረን ከባድ ነገር አሳልፈናል እና ተስፋ ቆረጠች በቃ እና መድኃኒት ተሰጥቷት እንደዚህ አልጋው ሼክ ያደረገ ማንንም እንዲጠጋት አልፈለገችም ዞር በልልኛለች እኔ ራሱና ምንድነው ስላት በቃ እሺ አባቴ እስማማለሁ አለች እዛን ጊዜ በቃ ወጥቼን ያለቀስኩት ምክንያቱም ተስፋክ ነው ማለት እግዚአብሔር ጻድቅ ነው ማለት አሁን ለምን እንደዚህ ያደረገ አይባል ግን ለሷ ከባድ ነበርና ከባድ ጊዜ ነበር በጣም እና 10 ስትደርስ ታጋጣሚ እኔ ነበርኩ ሆስፒታል ያደርኩት እኔና አክስቷ ልጅ እና ወንድልጅ ሁለታችን ነበር ያደርነው እና ጧት ላይ በቃ ቤተሰቦቿን ደውልሽ ጥሪያቸው አልኩኝ መጡ ኦክሲጅን ተገጥሞላት ራሱ በቃ የሲቃ ነው የምትተነፍሰው ነው የምትለው በጣም ቶሎ ተነፍሳለች ምናምን ነገር አይሲዩ ተባለ መጀመሪያ ዶክተሩ ቤተዛታ ደወለ ቤተዛታ እኛ እንትን አንልም አሁን ማሽኑ የለንም ማለት ከዛ ኢትዮ ጠቢብ ተደወለ ኢትዮ ጠቢብ
አወራኝ። ይሄን ያህል ነው የምትከፍሉት መታችሁ እንደዚህ ነው አሁን ያለችበት ኬስ ከባድ ነው ግን ምን ችለው እናደርጋለን አለን። ኦኬ እሺ ብለን በቃ ሄድን። ይዘናት ሄድን። አምቡላንስ ውስጥ እኔና ያክስቷ ልጅ ነበርን። አቡሽ ያልኩ ከጋቢና ተቀምጧል እና እንደዚህ ያልጋው ላይ ተኝታ የኦክሲጅኑ 85 ነበርና ያዩት 70 ገባ ያዩት 60 50 እያለ 10 ቤት ገባ። እንዲህ በጥፊ መታ አድርጌ ነው ያነቋት ማለት ሄዳ ነበር። ተንፍሽ አቃተኛለች። በቃ ሞክሪ ለኔ ስቲ ምናምን ብዬ እንደምንም አቃስታ ተነሳች። በቃ 85 እና ልጁ ራሱ ደነገጠ ምናምን ነገር አይዟችሁ ምናምን አለ። ከ10 በላይ ያደረገው 15 እንዳጋጣሚ እነሱ 15 ነበር እንቱ 15 አረጋው። ግን እንደዛም ሆኖ ስቃይ ላይ ነች። በጣም እየታገለች ነው። እዛ እንትን እንደገባን ኢትዮ ጠቢብ ገባን። እዛ በቃ ዶክተሮቹን ተንጫጭተን እንደምንም በቃ በዚህ ብለን እነሱም ዶክተሮቹም ተባበሩን። በቃ ቶሎ የነበረው ነገር ከባድ ነበርና በማል ተጣራኛለችና አባ አልቻልኩም ትለኛለች። እና በቃ እሷን ፊቷን ላለማየት ተርሸሻለሁ። ወደ ሌላ ቦታ ሄዳለሁ። ዶክተሮች ጋር እቆማለሁ። የኔ ቤተሰቦችም ነበሩ እሷን ቤተሰቦች ነበሩ። ግን በቃ ስቃዩ ከባድ ነበረ። ተንፈስ እንደዚህ ከባድ ይሆናል ብዬ ኤክስፔክት አድርጌ አላቅምና ቶሎ ነው የምተነፍሰውና ነርሷ ትመጣና ተይ ሳምባሽን አታድክሚ ወደ ሳምባሽ አስገቢ አሁን እንዲያርክሽ ያለሽ ሳምባሹ ሳይደርስ ነው አየር ያወጣሽ ያለሽውና ትደክሚያለሽ አለቻት። አቃተኝ ትላለች። በቃ በእጇ እንደዚህ ትለምንኛለሽ ምናምን ነገርና አይሲዩ ገባች። እንደገባች ገብቻ አየዋት እና ጧት ነው የገባችው። ጧት ማታ የማታውን ገባው ማታ አየዋት። ከዛ እጄን ሳምልኝ አለችኝ እና ይሄንን መሳም አስለምጃት ነበር። እና እሱን ሳምኩላት ምናምን በቃ ነገ እንገናኛለን ምናምን አልኳት። እሺ አለች። ቤት ልብስ መቀየር ምናምን ስለነበረብኝ የርቆ ወደ ቤት ማታ ደወሉልኝ ሆስፒታል ቱቦ ሊገባላት ነውና እንፈርሙ ተብለናል አሉኝ። እና ፈርመናል ሲሉኝ ዛሌላም 3 ደቂቃው ጥሩ ነው ያግዛታል ብዙ አትታገልም ማሽኑ እንትን ስለሚል አሉን። ኦኬ እሺ ምናምን አልኩ። እሑድ ቤት አደርኩ። ሰኞ ጧት ሄድኩ። ሰኞ ጧት ሄድኩኝ። ወንድሟና አንድ ጓደኛዋ ገብተው ነበር። እዛ በቃ የነበረችበት ነገር ከባድ ስለነበር እናትየው አልገባችም ነበር። ይከብዳል ምናምን አለ ወንድምየው። እሺ አልኩ። ከአንድ ሰዓት ነው እየጠበቅኩ የነበረው አይሲዩ የሚገባው ጧት 1 ሰዓት እና ማታ 1 ሰዓት ነበር። ማታ 1 ሰዓት ላይ ገባን እየጠበቅኩ እንዳጋጣሚ እሑድ ቀን የሆነ ችግር ተፈጥሮ ስለነበር ፖሊስ ጣቢያ ነበርኩ። ያ ፖሊስ ጣቢያው ነው አንድ በጣም ወዳጅ ደወለና ኪርቤል ምንድነው የምሰማው አለኝ። ኦሬዲ አይሲዩ መግባቷን ተነግሮ ስለነበረ እኔ እሱን ያሰብኩት። እዛ ምን አልኩትና አይ ስለምስር አለኝ። ምስር ሲለኝ በቃ በታመመ ስለመሰለኝ አው እኮ አልኩት እና አረፈች ሲለኝ ስልኩን እንዴት እንደዘጋሁት ሁሉ አላውቅም። ዘጋው ያክስቷ ልጅ ጋር ደወልኩ። እዛ እንዴት ነው ምንድነው አልኳት። ኖርማል ሆነ አወራች። አይ ሰው እኮ ደውሎ እንደዚህ ሶሻል ሚዲያ ላይ ስለ አው ኪርቤል አለች። ያው ከፖሊስ ጣቢያ እንዴት ሆስፒታል ደረስኩ ሁሉ አላውቅም። ስደርስ ሸወደችኝ። 1 ሰዓት እየጠበቅኩ 11 ሰዓት አካባቢ የለችም። በጣም ከባድ ነበር። በጣም ከባድ እንኳን ላንተ ለፍቅረኛው አብራት በጣም ብዙ ላሳለፍከው ለሌላም ሰው ለሁላችን ለምናቃተም በጣም ከባድ ቀን ነበር ያቀንና እግዚአብሔር ያዋቂ ነው። ያው ሰማይ ታረስ ማር የሚባል እንደዛው ነበር። ከዛ ከታይላንድ ስንመጣ ብዙ ነገር አስበን የመጣ ነው ጀስት በተዳርም ዙሪያ እና የሷ ሽኝት ላይ ቢሾፕ ሲሰብክ
ዘማሪዎቹ ምናምን ያሰብናቸው ሰዎች አልሆነም። ለሰርጋቸው አሰባችሁ ሽኝቷ ላይ ሆነ መተው አገለገሉ። ዋው እግዚአብሔር ወደደው ነው አረጋ። ያሳዝናል በጣም ግን ያው ለመልካም ነው ደግሞ አንዳንዴ እሷን ብዙ ተሰቃየች እዚህ 7 ወር ኬሞ እንደገና ሌላ ኬሞ የሷ ስቃይ ከባድ ማለት እኔ ራሱ አንደርስታንድ አላረጋትም ማለት የምታሳልፈው ነገር ከባድ ነበር። ህመሟ ከባድ ነው። ተስፋዋ ትልቅ ነው። በጣም አማኝ ነበረች። በጣም በቃ ማለት ለራሷ የምትኖር አይደል ሰው ጠርልች ማለት አሁን ስለሞተች ምናምን ወይ ደግሞ እኔ ያው ሰው ሲሞት ብዙ ጊዜ መልካም ነገር ነው የሚወራው አይደል ግን ከእንደሷ አንፃርም እኔም ስለሞዳትም አይደል ማንንም የሚመሰክርላት ልጅ ነች ማለት ለራሷ የምትኖር አይነት እንደዚህ ስግብግብ ምናምን አኩራፊ ከሰው ጋር የምትጋጭ አይነት አይደለች። በቃ ስትሸነፍ ለኔ ከበደኝ። መሸነፏ በቃ አባ ልሞት ነው አለች። ልሞት ነው አባ ልሞት ነው ትለኛለችና ስቃይዋ ከባድ ነበር ያሳለፈችው። የምታስበው ደግሞ ትልቅ ነበር። አልተሳካልኝም ለማለት ይከብደኛል። በቃ ብዙ ሞከር ያለው ብዬ አስባለሁ ግን እግዚአብሔር እንደፈቀደው ነው የምንኖረው። ያው መጽሐፍ እንደሚል ሸክላ በሸክላ አሰሪዎች እንደሚል እና ከእግዚአብሔር በላይ ላስብላት አልችልም። ከእግዚአብሔር በላይ ልወዳት አልችልም። እሱ አሪፍ ነው ማለት ጥሩ ነው ብሎ ያሰበውን አደረገ። እኔ በዚህ እንትን ሆነ በዚህ ወጣ አልልም ግን እንደ ሰው ታስባለህ እንደ ሰው ታዝናለህ እንደ ሰው ታስባለህ። ግን አንተም ከአቅምህም አልፎ ከአቅምህ በላይ ሰዎች ደግሞ የቅዱሳን ክርስቲያን ማህበረሰብ በጣም ሁሉም ያለውን ነገር ከአቅሙም በላይ ያረገ በጣም ብዙ ነገር ተደርጓል ለይሚ በጣም እና ፋይናል ደግሞ የእግዚአብሔር ነበር። እግዚአብሔር የወደደውን ነገር ደግሞ አደረገ። በጣም አሳዛኝ ክስተት ነበር። የብዙ ሰው ልብ ነበር የተሰበረው እንደ ቤተሰብ እናንተ ቀርቶ በጣም የብዙ ሰው ልብ ነበር የተሰበረው በዛ ነገርና ከዛ በኋላ ሽኝት ፕሮግራም ነበር የጎ ቸርች ቢሾፕ ዴቭ በጣም የሚያጽናና ቃል ነበር የሰበከው። በጣም እግዚአብሔር ይባርክ። ብዙዎቻችንን ያጽናናን በሱ በኩል የመጣው ቃል ሁላችንም ያጅነን መጨረሻ የሚቀር የለም እዚህ ምድር ላይ። እንዴት ነበር እዛ ላይ አካባቢስ የነበረው ነገር? በጣም ብዙ ነገር ነው የሆነው በሷ ሽኝት። በሷ ሽኝት አዲስ አበባም ስፔሻሊ አርባ ምንጭ ለኔ ከባድ ነበር። በጣም ከአስተውሳለሁ ከወላይታ ጀምሮ ነው ሰው የተቀበለ። ከወላይታ ጀምሮ ነው ሰው እየተቀበለ ያስገባል። ዋናው ከተማ ስንደርስ መኪናው መሄድ እስኪያቀተው ነበር ሰው የነበረው። በጣም ትልቅ ሀዘን ነበር። ለኔ ከባድ ነበር። ለምን ወራሉ ነኝም እዛ ሀገር ላይ በመስጋና ሲሄድ የመጀመሪያ ነበር። እነዛ መስጋና ፕሮግራም ላይ ሄደክ በወርባል ሞላ ውስጥ እንደገና ሌላ ሀዘን ይዘው መምጣት ለኔ ያም ነበር። ግን እድል አልሰጡኝም። አርባ ምንጭ ልጆች የአርባ ምንጭ ሰው እድል አልሰጠኝም። በቃ እንዳዝን እድል እንኳን አልሰጡኝም። በቃ አጠገቤ ነበሩ በጣም ብዙ ሰዎች አይዞክ ማለት ምን አድርጌ ነው እስክል ድረስ ነበር የነበረው አቀባበል የነበረው። አዲስ አበባ ያው ሰው ሲሞት የሚባል ነገር አለ አይደለ? ምን አለበት ቀና ብሎ አይቶ እንደው ምናም ይባላል አይደል? እሷ ሁሉንም አይታለች። በህይወት እያለች ሰው ምን ያህል እንደሚወዳት በነበረው ፈንድሬዚንግ በነበረው የሰው ፍቅር በሚደወልላት ስልክ እግዚአብሔር አሳይቷታል። በደንብ በሱ ቅር አይደለም። ግን አዲስ አበባ ላይ በነበረው በጣም ማውራትም አቅቶኝ ነበር። አንደኛ እሷ እንደዛ ሆና ማየት ለኔ ህመም ነው ከባድ ነበር። ባይገርምክ አዳራሽ ራሱ እዛው ነበር ያሰብነው። የሰርግ አዳራሽ ፕሮግራም የጎ ቸርች ነበር። ዋው እና ሽኝቱ በጣም በነበረው ነገር በጣም ከኤክስፔክቴሽን በላይ በሰው ሞት አይቀናም። ግን የሷ ያስቀናል። በቃ ከህፃን እስከ ትልቅ ከአዋቂ እስከ ትንሽ ከትላልቅ ሰዎች እስከ ትናንሽ ከአገልጋይ እስከ ምእመን
የነበረው ነገር ለሷ በጣም ደስ የሚልም ነው በቃ የሚያስቀናም ነው ግን አዩ በሞት አይቀናም ያለ አርባ ምንጭ ቃላት የለኝም ለአርባ ምንጭ ስፔሻሊ ኤምኬሲ እንትን መካኒሱስ እሷ ያደገችበት በጣም በቃ ከቃላት በላይ የሆነ በሞተር እንደ ባለስልጣን የተቀበሏት ሞተረኞች ነበሩ መኪና ነበር ህዝብ እስከ ቤት እስከገባ ድረስ ህዝብ አጅቡን ሄደው ሹፌሩ እስኪቸገር ድረስ ማለት ከነበረው ሰው ብዛት የተነሳ ይሄ ሁሉ ሰው ወዳታል የሚያስብል ማለት የሆነ ባለስልጣን የመጣ የሚመስል አይነት አቀባበል ነበር የነበረው እና በጣም ላመሰግናቸው ከጎናችን ለነበሩ ላጽናኑን አይዟችሁ በቃ እግዚአብሔር ነው ብለው ስፔሻሊ እኔን በቃ በጣም መራመድ እስኪያቀተኝ ነበር የነበረው ሰው አይዞክ በቃ እግዚአብሔር ይወደደው የሚያደርገው ለማዘን እድል አልሰጡኝ እንደዚህ ለማልቀስ እድል አልሰጡኝ የሚደወል የሷ ወዳጆች በስልክ ምናምን የነበራቸው አጠገቤ የነበሩ በጣም ብዙ ሰዎች ነበሩና ሁሉንም እግዚአብሔር ይባርካችሁ አመሰግናለሁ ነው ማለት ነው አርባ ምንጭ በጣም ስሜት ሚነካ ነገር ነበር በጣም የአርባ ምንጭ ወጣቶች የምር እግዚአብሔር ይባርካቸው በጣም ትልቅ ክብር ነው የሰጧት በጣም በደንብ ነው ያከበሯት ቃላት የለኝም ማለት እንዲኖ ብለምትገልጸው የሆነ ቃላት ቢኖር ጥሩ ነበር ግን አይደለም ማለት ከዛ ከቃላት በላይ ነበሩ በጣም ከባድ ነው አስደንጋጭም ነበር ኤክስፔክት አላረግንምኛ እናትና አባቴ አብረውኝ ነው የሄዱት አብረውኝ ነው የሄዱትና እነሱ ራሱ እስኪገረሙ እንዴ ምናምን ይያሉኝ ሁሉ ማለት ነው ሰው በቃ እንትን የለም ነበር ሁሉም ሰው አዘን ላይ ነበር በቃ ይሄን ያህል ተወደዳለች ይሄን ያህል ተታወቃለች ይሄን ያህል በሰው ልብ ውስጥ እግዚአብሔር ከተፋ ነበር በቃ እግዚአብሔር ፌቨር ነው አንዳንዴ በሆነ ነገር ይከሳል እግዚአብሔር እኮ ዝም ብሎ ያረግም ነገሮችን ያለ ምክንያት እሷ እኔ በቃ ሰው ሞቶም ሞገስ አለው የሚባለው በጣም እኔ አይቻላቅም እንደዚህ አይነት በጣም አነጋጋሪ ነበር ሁሉም ዓለማዊ ሚዲያም ሳይቀር ነው በጣም በቃ ትኩረት የሳበ ነገር ነበርና እግዚአብሔር በልዩ ሁኔታ ነው ያከበራት እንደ ትልቅ እንደ መሪ ነው የተቀበለችው በጣም ብቻ እግዚአብሔር አዋቂ ነው ለሁሉም ነገር እግዚአብሔር አዋቂ ነው ከዛ በኋላ አንዳንድ ነገሮች ተነሳውን በጣም ሀዘን ላይ ነህ ያው ይሄን ነገር ለማንሳት ጊዜው ይሁን አይሁን አላቅም ግን ለአንዳንድ ሰዎች ደግሞ ክሊር መደረግ ያለባቸው ነገሮች አሉ ልክ የሚ ከተቀበረች በኋላ አንድ ቀንም ሳይድር አንዳንድ ነገሮች መነሳት ጀመሩ አርባሩጠው እንደዚህ ያረጓት እንደዚህ ገደሏት እንደዚህ ያረጓት ምናምን ገንዘቧም ብዙ አይነት አሉባልታዎች መነሳት ጀመሩና እኛም ደግሞ ከመጀመሪያው ጀምሮ እናቃለን ከመጀመሪያው ሀ ተብሎ ሲጀመር ጀምሮ የሷ ፈንድሬዚንግ ከዛ ደግሞ የይሳቅም ያንተ ደግሞ ልፋት 7 ወር እዛ ከዛ አብራሃት በጣም የከፈልከውን በእያንዳንዱ ርቀት እናቃለንና አንዳንድ ነገሮችን ሰማህ ከዛ በኋላ አንተ ምንድን ነበር ነገር ስትሰማ አንዳንድ ጊዜ ወልክ ከሰው ጠብቀክ ከሰው ምንም ነገር ጠብቀ አርገ ከሆነ ሰው ይዞ ገደል ይገባል እኔ ሳደርግ የነበረው ከፍቅር አንፃር ከትዳር አጋርነት አንፃር እና ከመውደድም አንፃር እና ብዙ ነገር ተብያለው ምክንያቱም ይሄ መጀመሪያ አይደለም ማለት ገና ሲሄድ ገና ሀ ተብሎ ታይላንድ ሲሄድ ብሯን ተከትሎ ሄደን የተባልኩት ይሄ መጀመሪያ አይደለም ማለት ገና ስንሄድ ታይላንድ ስንሄድ ብር ስላላት ተከተላት ብሯን ብሎ ነው ሊበላ ነው ተብያለሁ ግን ለኔ የሚመልስልኝ እግዚአብሔር ነው ማለት በምን ሞቲቭ እንደሄድኩ ያውቃል በምን አረዳድ እንዴት የነበረኝን ጭንቀት እግዚአብሔር ያውቃል ብድራቴንም ጠብቀው ከእግዚአብሔር ነው ከሰው ጠብቄ አላውቅም ያው ብርዋን እንትናሉ እንደምትሞት ያወቁ ምናምን እንደሱ ቢሆን ኖሮ 7 ወርም መቃጠል አልነበረብኝ ግን የሰማሁት ነገር አለ እንደ አማኝ እና ደግሞ እንደ ፍቅረኛ መሞከር ያለብኝን በሙሉ ሞክሬያለሁ ማድረግ ያለብኝን አብሯት እስከመሄድ እስከማስታመም ማድረግ የነበረብንን አብረውንም የደከሙትም እነ ይሳቅም እና አክሊሉም ነዘርዬም እና ሁሉም በቃ አብዲም ጭምር እኛ እሷን የማትረፍ ነገር ነው የነበረው አዎ በኤጀንት ነው ኤጀንት ሊያስበሏት ነው ተብሏል
በኤጀንት ነው በኮሚሽን ኤጀንት ለማንም የከፈልኩት ብር የለም እሷም የከፈለችው ነገር የለም ቀጥታ ሆስፒታል ነው የገባው እና ብዙ ነገር ተብሏል ግን የተባለው ነገር እንደተባለው ነገር እንዳልሆነ ደግሞ እኔ ቋሚ ምስክር እሷን ለማትረፍ ከተደረገ ርብርብ ውጪ ለማንም ጥቅም ለማጋበት እኔ ቆጮኝ ነች ጥቅምት ላይ ልታገባት እየተዘጋጀ ነበርች ጮኛች እንደሱ ስለሆነ እንደ አንደኛው እሱ ነው ሁለተኛ በሰዓቱ የነበረው ድካም እሷን ለማትረፍ ነው ከነበረው ስቃይ ለማሳረፍ ምክንያቱም እሷ የምትለው ገላግሉኝ አለች በቃ አሳርፉኝ አልቻልኩም ደከመኝ አሳክሙኝ ውሰዱኝ ነው የምትለኝ ነበረው በሰዓቱ ምክንያቱም የመኖር ጉጉት ስለነበራት በጣም ጉጉቷን መናቀው ቲክቶክ ላይ በጣም ቪዲዮዎች ተሰራ ነበር ኬሞ አንድ ኬሞ ሲጨርስ 9ኛው እንደዚህ በስኬት አለቀ 8ኛው እንደዚህ ሆነ እየዘመረች በጣም ጉጉት ነበራት የመኖር ጉጉት ነበራት በቃ ነገን የማየት ጉጉት የመኖር ብቻ ሳይሆን ነገን የማየት ገብቷል ሰው ሳምንት ይቀጣጠራል እሷ ነገን የማየት ጉጉት ነበራት ያንን ለማድረግ ብዙ ነገር ዋጋ ተከፍሏል ብዙ ሰዎች እጃቸውን ዘርግተውልናል በጸሎትም በገንዘባቸውም ከጎናችን ቆመዋል ይሄም ማይካዳቀን ብር የሚያስበላ ነገር እንደዛ ቢሆን ኖሮ ሁለተኛ ዙር ቁጭ ብለን አንሰበስብም አልቆ ሰብስቡልን ብለን ደግሞ ሁለተኛ አንወጣም ድጋሚ እነሰብለም አይሰበስቡም አዎ በጣም ከባዱ ነገር እሷ የሆነ ጊዜ ላይ ምናለች መሰለክ ላይቭ ላይ ገብታ የሰው ፊት ማየት ከባድ ነው አለች ስትል ሰብለ እንደውም አንቺ ዝም በይ እንደዛ አይባልም አንቺ እኮ ዘማሪ ነሽ እግዚአብሔር እንትን ያለሽ ነሽ እንደዚህ ማለት እኮ አይተበቀብሽም እንደዚህ እንዳታስቢ ሁሉ ላታቃለች በሰውኛ ውስጥ ታስበው እንደዛም ከባድ ነው ሰብለ እግዚአብሔር ይባርካት በጣም እግዚአብሔር ይባርካት እኔ ደግሞ የጓደኛዬ የሚስቱ እናት ነች ሰብለና በጣም የተባረከች ሴት ነች በጣም እግዚአብሔር ይባርካት በቃ ድንቅ እህት ነው የሰጠን እግዚአብሔር በዚህ ሁሉ መካከል እግዚአብሔር ሰው ነበር ለኛ ይሰጣል ሰው ነበር እና አንዳንድ ነገሮችን እኔም ዝም ብዬ ለመጨመር ያው ይታወቃል ከመጀመሪያው ጀምሮ የነበረው የኤሚ ኮሚቴም ዝም ብሎ 10 ግሩፕ ተከፍቶም ቴሌግራም ላይ ነበርና ሰዎች በቀንነት ነው በቃ እሷን ከማገዝ ከማትረፍ አንፃር ነው አንተ ደግሞ ያንበሳውን ድርሻ ይወሰድከው አንተ ነበርክ በጣም ብዙ ነገር ስታረግ ማለት ገንዘብ በተለያየ መንገድ ይገኛል እኮ ዘንድሮ ማለት ሰው በሰው ህክምና ቁማር ይሰራል ሚል እምነት የለኝም እኔ እና ከዛ በኋላ እዛ ነገር ላይ ያልነበሩ አሉባልታዎች መጡ ለማረግ ላይ ያልነበሩ መስጠት ላይ ያልነበሩ ከዛ በኋላ ግን ድንገት የመጡ ሰዎች መጡ እና ይሄን ነገር ሲሰማንም በጣም ነው ልብ ያዘነው ማለት በቀንነት ነው የተደረገው እውነት ለመናገር ሁሉም በቀንነት ነው የሚንጫግስ ነበር ግልጽ ለማድረግ ማለት ክሊር ለማድረግ በሰው አይምሮ ያለውን ክሊር ለማድረግ ጎፈንድሚ ነው የተከፈተው በውጭ ያለውን የውጭ ያለውን እንቅስቃሴ ጎፈንድሚ ላይ ጎፈንድሚው የታወቀ ነው ሊንክ ውስጥ ገብቶ አሁን ስቲልም አለ ገብቶ ስንት ተሰበሰበ የሚለውን ማየት ይችላል ሁለተኛ ጽጉ ነች ይሄን ነገር ራን ስታረግ የነበረው ከኮሚቴዎቹ ውስጥ አንዷ እሷ ነበረች እያንዳንዱን ነገር በሪሲት ነበር ስታወራርድ ነበር እሱንም ማሳየት ይችላል ሁሉም ደግሞ ወደ ኤሚ አካውንት ነው ሲገባ የነበረው አይደል የሁሉ የነበረው አካውንት ሌላ አካውንት የዛን ጊዜ ተለጥፎ ቆና ያላቀም እኔ በማቀም ቀጥታ የሷ አካውንት ነበር የተቀመጠው ሲገባም የነበረው ወደ እሷ አካውንት ነው እንደሱ ብቻ ሳይሆን 143 ዶላር ምናምን መጨረሻ ላይ ቀረ 10ኛው ኬሙ ጨርሰን 100 ምናምን ሲቀር እሱ እንኳን በአካውንቷ ነው የገባው 100 ምናምን ታል ሌላ አካውንት ውስጥ የገባ ነገር የለም እሱን ማውጣትም ይቻላል ቀላል ነገር ነው ማለት ንግድ ባንክ ሄዶ አስንታ አካውንቱ አስገባ እንዴት ትራንዚት ተደረገ ለማን ትራንዚት ተደረገ ምን ተደረገበት የሚኖር ማየት ይቻላል ስለዚህ ሰው ንጹህ የሆነ ነገር እንዲኖር ማለት ባልነኝ እኔኮ አልተጋባንም እንጂ እጮኛ ነኝ ነገ እጩ ባልም ማለት ቤቴ ሲፈርስ ዝም ምል ሰው አይደለም በእንደዚህ ታስተዳደገም አላደኩም ስለዚህ የነበረው ነገር ይሄ ነው በአካውንቷ ነበር ሲገባ የነበረው ከአካውንቷ ያወጣን ነበር መንዝረን በዶላር አርገን ከኢትዮጵያ ብር ወደ ዶላር ከዶላር ወደ ዛገር ባት እየተቀየረ ሲከፈል ነበር የእንትኑ የጎፈንድሚው አይ ቲንክ
ከሰባት በኋላ ቀጥታ ወደ አካውንቱ ነበር ወደ ሆስፒታሉ አካውንት ነበር ሲገባ ነበር አዎ ያለውን ነገር እስቲሜት አድርገው ይልካሉ ጽጉ ቀጥታ ወደ ሆስፒታሉ ነበር ስከፈል ነበር ስለዚህ በመሃል የነበረ ኤጀንት አላስተውስም ካስተርጓሚው ውጪ አስተርጓሚው እኛና ዶክተሩ የሆስፒታሉን ነገር ቁጥጥር መኪና ቀጠሯችን ሲደርስ መኪና ከመላክ የዘለለ ነገር እንኳን የለውም በጣም ይገርም ከዛ በኋላ ከቤተሰቦቿ ጋር ከሷ ቤተሰቦች ጋር እንዳና ለመግባባቶች ተፈጥረው እንደነበር ሰምቻለሁ ምን የተፈጠረው ባይዘይ በጣም አንደኛ ላመሰግናቸው ገባው እነሱ ከምን አንፃር ምስርን ሰጥተውኝ ነበር እና በጣም ማከብራቸው በጣም ስፔሻሊ እናቷ እዛ በነበረን ጊዜ አብራኝ ነው የምትታመመው አብራኝ ነው ቁጭ ብድግ የምትለው ስናለቅስ አልቅሳ ችግርም ሲኖር አብረን ተካፍለን ነበርና የሰልስት ቀን ነው ጠሩኝ እና ቤተሰብ ተሰብስቧል እስቲ ስለነበረው ነገር አጫውተናል ስለምን እና ኮንሰንትሬት አድርገው ማለት ትኩረት ያደረጉት ገንዘብ ላይ ነበርና ለምስር የሆነ ጊዜ ላይ ተሰጣት የተወሰነ ዶላር ነበር እና የትዳር መቋቋሚያ እንዲሆናችሁ ማለት እኔና እሷ ተመካከር ነው በዛ ነው በቃ ይሄ ነገር አንተና ለሷ ይቀመጥና የሆነ ነገር ለሰርጉም ለምኑም ምናምን እናረጋለን የተባባል ነው ነበርና እዛ ያለን እንዳጋጣሚ ጎፈንድሚ ምሰጠልን ሴት ወደ አዲስ አበባ ተመጣለች ለፋሲካ ለማክበር ከመምጣቷ በፊት ይሄ 2 ኬሞንኩ እና ይሄ 2 ኬሞ ብር ይሄን ያህል ነው የሚሆነው ይሄን ያህልንኩና እኔ እስከመለስ ድረስ 2 ኬሞ አጨርሱ ያው እዛ ሶን ለመላክ ስለማይመቸኝ አለች ኦኬ ስለዚህ ተቀበልናት ብሩ ተቀመጠኛ ጋር ከዛ አንደኛውን ኬሞ ታደረገና ለሁለተኛው ኬሞ አነሰን ሲያንሰን የሆነ ያህል ብር አነሰ ብዙም አይደለም በኢትዮጵያ ወደ 300 ምናምን ሺህ ብር የሚያክል በሚሆን ብር አነሰ እዛ እህት ያለች ስራ ትሰራለችና ተንበርክኬን ለምንኳት ያው ጌታ በሚያቀም በቃ ምስርን እንደዚህ ነው ዶክተሮቹ ምን አረጉን ያለውን ስጡንና አሉ ግቡ ከዛ ብር ታመጣላችሁ ሲለን አዋል ደውዬ ጠየቅኳት እንደዚህ ነው ብር አንሶኛል እና እሷ ያስቀመጠችው የራሷ ብረት መሸንተን ነው የምሰራው የራሷ ብር ነበረ ከቴሌ ተቀበልኩ የተቀመጠ እሷ ጋር ሰዎች አደራ መልክ ነበርና ተቀበልኩኝ ሞላን ይሄንን ነገር ሲደረግ እናትየው ታቃለች እንዴት ተቸገረ አንተ ከቤተሰብ ተቀበለ ያቺን እንትን ሞላ ያን ነገር እንደሸፈንኩ ታቃለች ሸፈንኩኝ ታከመች ታሰበው ጽጉ ስትመለስ ከዚህኛው ላይ አንስተን እንተካላታለን ነበር የነበረው ኦኬ እሺ በቃ እንደሱ ከሆነ ተባባልን እሺ ተባለ ከዛ ጽጉ ስትመጣ አይኑ ከዚህ በኋላ ወደ ሆስፒታል ነው የሚገባው አሉ ኮሚቴዎቹ ተመካ እንደዚህ ከሆነ ብር ላስጨርሳችሁ ስለሚችል ቀጥታ ወደዛ ነው እናስገባዋሉ ኦኬ እሺ በቃ ተባለ ተመለሰ እሷ በቃ ችግር የለውም ኪሩ አዲስ አበባ ስንሄድ እንተካላታለን አለች እሺ አለን ወደ አዲስ አበባ መጣን እንዳየው ምስጋና ፕሮግራም ሲደረግ ወጪ ነው ምናምን ነገር ብዙም ትኩረት አልሰጣነውም ታው ነው ግን እዚህ ጋር ደግሞ ቤተሰብ ጋር ደግሞ ያለውን ጫና ደግሞ ቺ ነው በቃ ቆይ ጥያቄዎች አሉ ቆይ ምክንያቱም ቀላል ነገር አይደለም ይሰጡኝ ቆይ ተረጋጊ ችግር የለውም መቀበላታለሁ ምናምን እየተባባልን እንደዛ ነው ይቀጣል እዛ እሷ ታመመች ሆስፒታል ገባች መጀመሪያ ጠየቋትም እንደዚህ ያለችኝ ነው እህቴ ምን ይሻላል በቃ ችግር የለውም እንሰጣታለን አለች ዳጋጣሚ ስትሄድ አልነበረም አላገኘችም የሚሰጣተን ሰው እና በቃ ይሄው እጄ ላይ ነው ያለው ኪሩ ችግር አለው ማለችኝ እሺ ሆስፒታል ገባች ሰጥቻ ነገ ላክስቴ ልጅ ነግሬያታለሁ አለች እና እንዳታስብ ያለውን ነገር እሷ ከሷ ጋር ጨርሱ ተባባልን ሆስፒታል ከገባች በኋላ እሺ አልኩኝ ችግር የለውም አሁን ያሳስብም መታከምሽ ነው ምናምን አለ ከዛ አይሲዩ ልትገባ ስትል 150 ሺህ ብር አስይዙ ተባለ እንደዛ ሲሆን እሱ አካውንት ላይ ምንም ነገር የለም አሁንም አይት ይችላል ምንም ብር የለም
ኤክስሬ አይሲኤምሲ ሲያዝላት ከናቱ 40 ሺህ ብር ተበድራል ብር ጨርሳ ማለት ነው 40 ሺህ ብር ለካላት ነው ህክምና የምግብ ምናምን ስትሸፍን ነበር 8000 ምናምን ብር ራሱ የላብራቶሪ ክፈሉ ሲባል ከኔ ከሷ ምናምን እንደዚህ አገጃጅተን ነው ሞልተን ይሰጣል አይሲዩ ስትገባ 150 ሺህ ብር አሲስት ተባልኩኝ አልጋ ስትይዝ ወደ 37 ሺህ ብር ነው የከፈልነው 37 ሺህ ብር ስንከፍል እጃችን ላይ ነበሩ 10 ሺህ ብር ነበር እንደ አጋጣሚ ሰው መጥቶ ከውጪ መጥቶ እንደታመመ ሲያቅ መጥቶ ይሄ ለአንዳንድ ነገር ይሆናችሁ ብሎ 10 ሺህ ብር ሰጠን 10 ሺህ ብር ሰጠን 10 ሺህ ብሩን ይዘን 37 ሺህ ስንባል እንደ አጋጣሚ ታይላንድ ምናቃት ልጅ ጠርተና ስለነበረ በቃ እኔ ኪሩ የቀረው ነው ልሸፍን እና ትግባው አልጋ ተያዛለች እንደሱ ከፍለን አስገባናት ኤክስሬ ከዛ እናትየው መጣች ሲቲ ስካን ወደ 9000 ምናምን ብር 9100 አካባቢ ነበረ እሱንም ብር አልነበረም እናትየው ይዤ የመጣው ነው በካሽ ነው ያስኩት ትራንስፈር ማድረግ አልችልም ስትል ኦኬ በቃ አልኩኝ ከናቴ 9100 ብር ተቀበልኩና ከፍለን ታከመች ሲቲ ስካን ተነሳች ሲቲ ስካን ከተነሳች እናትየው መጣች ማዘር ይዛ መጣለች ያው ከስ ላይ ለእናት መልስ ያለው ይበቃ ያለው ነዳ እንዳይጨምርብን አለች ከዛ አንስተን ከፈል እንደዚህ ሆነ 150 ምናምን ሺህ ብር ከፈልኩ ከዛ የአምቡላንስ ወደ 7000 ምናምን ብር መውጫ ሲባል 11000 ብር ምናምን ይሄ ሁሉ ስከፍል ከቤተሰብ እየተቀበልኩ ነው የከፈልኩት እንደዛ ሆነ በአጠቃላይ ወደ 470 ምናምን ሺህ ብር ነበር እዛ ይሄ ብር የነበረው አክስቷ ልጅ ጋር ነበር እዛ የሲቲ ስካን የአይሲዩ ልንገባ ስንል የነበረው ሰዓት ላይ በጣም ተጨነኩ እጄ ላይ ብር የለም በጣም ተጨነቀን እንዴት ይሻላል ምናምን ስላት በዚህ መክፈል ይቻላል አለች አይ በዚህ መክፈል አይቻልም ውድ ስለሆነ ምንዛሪም ስለማያስፈልግ ተባለ ኦኬ እሺ እንዴት ምን ይሻላል እንደዛ ከሆነ ኪሩቤል በቃ አንተ የመጀመሪያውም ነበረ እዛ ላይ እንጨምርና አጠቃላይ ተወስዳለክ የመጀመሪያውም 310 ሺህ ብሩን ስለነበረ አሁንም እንትን አድርግና እንሰጣለን አለች ኦኬ በቃ አልኩኝ ማዘርዛው ነበርሽ ተቀባብዬን ይከፈልኩት አልሆነም የሞከርነው የወጣው ነገር አልሆነም እሷ አረፈች እዛ እሷ ውድ ሰኞ ልታርፍ ወርለታ ተቀበልኩ ብሩ በቃ ይሄኛው ያንተ ነው እንካ ካክስቷ ልጅ ተቀበልከ ካክስቷ ልጅ ሰጠች ይሄንን እንካ ብላ 3000 አምን የሚሆነው ሰጠች 3000ን ተቀበልኩ ለቤተሰብ ሰጠው ወዳ ስለነበረበት እሱን ሰጠው ሰኞ እሷ አረፈች ሄድን መንገድ ላይ 1000 ምናምን የሚያህለውን እነሱ በባንክ እንትን ብለው ዘርዝረው ተናሉ ለሬሳ ሳጥኑም ለመኪናው ለዛ ለሚኖረው ምናምን ነገር አድርገው በታተኑ ለወጪው ብዙ ወጪ ነበር እሱን በታተኑ በቃ ምንም እንትን የሚያስፈልግ ነገር የለም ከዛ ሰልስት ላይ ይሄ ጥያቄ ተነሳ ለምን ወሰርክ የወሰርኩት እንደዚህ ስለነበረ ነው እዛ ይሄን ያልሰጥቼ ነበር 300 የሚያክል ነበር ይሄን እንደስደምሩት 170 ምናምን ሺህ ብር ይሆናል እኔ 3000 ወሰርኩት ይሄን ያህል ነው ብለው ቁጭ ቤተሰብ ባለበት ቁጭ ብሎ ጠየቁኝ ለምን ወሰርክ የሷ እንትን ሳይስተካከል እንዴት ወስዳለ እኔም እኮ የቤተሰብ ነገር ነው ያለው ያቱም እነሱ ከስራ ላይ አንስተው የሰጡኝ ነገር እንዴት ነው ኖርማል ሆኜ እንትን የሚለው ስለዚህ ለቤተሰብ የሚቀበውን መልሻለሁ እናን በጣም ኢሹ የነበረው ያ ነበር እሷም የሆነ ጊዜ ላይ ዳይመንድ በቃ ቀለበት አርግልኝ እንትን ነበርና ኪሩ በቃ ዳይመንድ ገዝቶልኛል አለች እዚህ መጣና ስንመጣ ባይገርምክ ባዶ እጃችን እንመጣ ነው ከታላንድ ስንመጣ ብር የሚባል ሳንይዝ ባዶ እጃችን እንመጣ አካውንቷም ዜሮ ሆኖ እንመጣ አዛ ዳይመንድ ይታለ ነው የምን ዳይመንድ እንደዚህ ዛሬ የለም ይሄው እናቷ አለች አይደል ብንገዛ ታቃለች ያቱም እግዚአብሔርም ሲረዳኝ እናቷን እግዚአብሔርን በቃ በየ ነው ማሰው በዚህ ሰዓት እሷ ባትኖር በቃ እሷ በቃ መታመነው ነገር ነው ያረጋል ብላ መታመነው ነገር ነው ያወራችው ዳይመንድ አዎ እናትየው መኖሯ ለኔ ጥቅም ሆነልኝ ነው እንታል ምናረጋውን የነበረውን የገንዘብ እዛ የነበረውን እንቅስቃሴ ላይ ነበርኩ ስቆጣጣሪ የነበረው አስቤዛም ለምንም ዘርዝሬ ኔጋ ነው ማስቀምጠው የሚከፈልም ነገር ሲኖር የሚከፍለው እኔ ነኝ የሆስፒታሉን እንትን ምለው ነገር እኔ ነበርኩ የዛን ጊዜ ምንቀሳቀሰው ነገር ማቆ ነኝ ከመጀመሪያው ሀ ተብሎ ከአንደኛ ኬሞ ጀምሮ ነበር
እሱን ሳደርግ ግን ብቻዬን እንደዚህ ብድግ አድርጌ ማረጋው ከስልኳ ያወጣው መልከው ነገር አልነበር እሷ በመታቀም እንደዚህ ላረግ ነው እንደዚህ ብናረግ ምናምን እየተመካከርን ያደረገው ከዛ በቃ ጥያቄ የነበረው ብሩ ነበር አንድና አንድ ብሩ ነው የሷ ብሩ መልስ እቃ ሸጠን እንከፍላለን የሷን እቃ እዚህ የነበረው አንተ እንደሆነ አውቀዋል ቤተሰብ ኦሬዲ አልተቀበሉትም ያው እናትየው ብትናገርም እናትየው አማቃው 300 ምናምን ሺህ ብር እንደነበር እሱን አቃሉ አለች ኦኬ እንደሱ ከሆነ አይሲዩ የተገባበት 100 ምናምን ሺህ ብር ደግሞ ከሷ አካውንት አይደለም እሷ አካውንት ላይ ነበረው ሺህ ምናምን ብር ይሄንን ሳራይ ከናቴና ከቴ ተቀበየ እሱንም ማወቅ ከተፈለገ የዛን ጊዜ የተከፈለበትን ደረሰኝ ከንግድ ባንክ ማስወጣት ይችላል ከሲስተር አካውንት እንደተከፈለ ያንን አለን አልተቀበሉትም ማለት አምነው አልተቀበሉትም በቃ እቃ ሸጠን መክፈል እንችል ነበር የምን እቃ ነው የሚሸጠው የሷ የሚ አው የነበረውን እቃ ወይሱን ወይ ደግሞ ባንክ አሲዘን መክፈል እንችል ነበር የቤቱን ካርታ አሲዘን የሷን ዳቆ መክፈል እንችል ነበር የሚያስቸኩል ነገር አይደለም ነው እነሱ እኔ ደግሞ የቤት ያለውን ጭቅጭቅ የምችልበት አቅም የለኝ ምክንያቱም እሷ ያለች ቢሆን አው እሷ እንደዚህ ነች አለች ችግር የለውም እንትን ትላለች እሷ ከቨር ታረግልኝ ነበር ብዙ ነገር አሁን እሷ የለች የሆነ ነገር እንኳን ቢሆን ከቤተሰብ ጋር የምትጣላበት ነገር ነው ገብቷል እናቴም እሷም ሌላ ኃላፊነት ነው ያለበት እንደገና እቴም ሌላ ኃላፊነት ነው ያለባቸው ስለዚህ ይሄ ነበር የነበረው እና የሶስተኛው ሰለስት ማታ ላይ ነው ይሄ ነገር የተፈጠረው ጀስት ይሄ እንደተሆነ ማንጋ ብድር ነበራት ብሩ ለምን ሄደ ለምን ተሰጠ መሽ ተሰጠ ምናምን ይሄ ሁሉ ነበር ጥያቄ ነበር ይሄን ሁሉ ነገር አስረድቼ ነው የመጣሁት ስመጣ ግን አዝኜ ነው የመጣሁት ማለት ገና ሶስተኛ ቀን ነው እኔ ውስጥ ያለው ስብራት ስቲል አልዳንም እንቷል በሶስተኛ ቀኑ እንደዚህ አይነት ነገር መነሳትም አልነበረበት ቢሆን ቴንኪው ነበር የሚባለው እንቷል ቴንኪው በቃ ኪሩ እኔ መውሰድ ብፈልግ እኔ መውሰድ ብፈልግ ሁሉ ነገር ኮበጂ ነበር እዛ ያለው ማለት እሷ የምትከለክለኝ ነገር አልነበር እንደዚህ ላርግ እንኳን ሰላት አባ አንተ ካመንክበት ነው የምትለው ማረግ ብፈልግ ግን እዚህ ጋር ደርሶ ገና ሶስተኛ ቀን ገና እኔ ውስጤ ስብራቴ እንዴት እንደሚደነ እግዚአብሔር ነው መማጸን የምችለው እሱ ነው ጋር መጸለይ የምችለው እሱ ሳይድን በዚህ በተነሳ ነገር እንደዚህ ነው እንትን ወጣ እንትን ገባ እንትኔት ነው የጣላችሁት እንትኔት ምናምን ነገር ለኔ ከባድ ነበር አዝኜ ማለት የምር አዝኜ ነው የመጣሁት ሲጀምር ከማንም ምስጋና ጠብቄ አላደረኩም በድራቴ የሚከፍለኝ እግዚአብሔር ያው ግዴታህም ስለሆነ ነው እንደዚህ ኃላፊነቴም ነው ማለት እንደ ፍቅር አጋርም እንደ ጮኛም እንደ ባለም እንደ ቤት ራስም የኔ ነች በየ ስላሰብኩ ነው እነዛን ሁሉ ነገሮች ያደረኩት ስናገርም በቃ እግዚአብሔር ይፍረድ ምንም ልል አልችልም እንደዚህ ነው ያላችሁት ኦኬ በቃ እኔ በማጭበርበር እሷን ሞት ተገና አድርጊ ወሰርኩት 5 ሳንቲም ካለ እግዚአብሔር ይፍረድ በየ ነው የተውኩት ይሄንን ሁሉ ሲሆን ግን ከመልካምነታቸው ምናምን የሚነካካ ነገር አይደለም በቃ እንደ እናትና እንደ አባት ወዳቸዋለሁ ያስተሳሰረን የነበረው ምስር ነበረች ምስር ድልድያችን እሷ ነበረች እሷ ተሰበረች ማለት የኔና የነሱ መለየት አልነበረም የሚያስተሳሰረን የክርስቶስ ደም ነበር ያስተሳሰረም እሱ ነው እንጂ እኔ ማንንም አሁን እሷ ሄዳለች ብዬ እሷን ከመቅበር አልተመለስኩም ቤተሰቦቼ እሷን ቀብሮን የተመለሱት ባይገርምክ ናኒ ዱሉ ብሎኝ ነበር አይ አልሄድም 3 ቀን ሳልቆይም አልሄድም ብዬ ነው ቀረውት እነሱ ወዲያው ተመለሱ እነሱ ቀብረው ቀበሩ በነጋታው ጧት ሄደዋል ወደ ቤት ተመልሰዋል ግን እኔ ቤተሰብ ናቸው ማለት እሷን ሰተውኛል እናት አባት በመወለድ አይደለም በሚለው ነው የተቀመጥኩት የነበረው 3 ቀን ሆነም ስቀመጥ ግን ይሄ ነገር ሲፈጠር በጣም ልብ ያዘነ በጣም በቃ እንደዚህ አልጠበቅኩም ማለት ቢሆን ራሱ ሰዓቱ አልነበር የመነጋገር የእንትኔ ማለት ምናምን ሰዓቱ አልነበር ታይሚንጉ ያው ትንሽ እንደዛ አልነበረ በሰውም ከሐዘን ሳይወጣለት ነው እንደዛ አይነት ነገር የተፈጠረው ሳዘናል በጣም ባይሆን ጥሩ ነበር ባይፈጠር ጥሩ ነበር ባይሆን ጥሩ ነበር በቃ እግዚአብሔር መልካም አሁን ያለበት ሁኔታ ምን ይመስላል እስቲ ተጽናና ከሐዘን በረታ
በጣም ብዙ ሰው የሆነ ነገር ሲጠይቀኝ የምመልሰው መልስ ልመልስልክ ምክርና ቡጢ ለሰጪው ቀላል ለኔ ከባድ ነው አይዞ እግዚአብሔር ያጸናል ሲሉኝ ለኔ ህመም አለው ማለት እንደ ሌላው ሰው መጽናናበት አይደለም የመጨረሻ ቪዲዮ ሰርተን ነበር እኔና እሷ በጣም የታመመችበት ሆስፒታል እንደ ነገር ልትገባ ማታሪ ሰርተን ነበርና እዚህ አዲስ አበባ አዎ እዚህ አዲስ አበባ እና የሰራነው ቪዲዮ ያው ፕራይቬት ስለሆነ ቪዲዮ ማሳየቱ እንኳን ጥቅም የለውም ግን ልንገራ እንደዚህ እሺ በ50 ብር ቀለበት ሰራው በ50 ብር በገንዘብ በብር እሺ በቀለበት በ50 ብር ሰራውና አሁን ሰው የለም አልኳት አሁን ሰው በሌለበት ይሄን ቀለበት አረጋግልሻለሁ ባጃቢ ደግሞ በቅርብ ቀን ደግሞ አረጋለሁ ብዬ ያወራነው ቃል የተገባባነው ነገር ነበር ማለት በቪዲዮ የታገዘ ነገርና ሙሉ ፎቶ እኔ ጋር ነው ያለው ማለት እሷ ስልክ ላይ ያለ ፎቶ እኔ ጋር አለ እሷ ጋር ያለ ቪዲዮ የሷ እኔ ጋር አለ ለኔ ከባድ ነው ያ በጣም ገብቷል ብዙ ሚሞሪ ያላችሁ ከምትገምተው በላይ ማለት በእያንዳንዱ ሞመንት በእያንዳንዱ ሁኔታ በእያንዳንዱ በመለብሰው ነገር የሷ እጅ አለበት ያለኔ ከባድ ነው ማለት ሚሞሪያችን ከባድ ነበር የምናስበው እንደነገርኩ ጥቅምት ላይ ኦሬዲ በቃ ጨርሰናል ጥቅምት ላይ እንደዚህ እናደርጋለን ዛ እኔም የሚካፈልበት ቸርች ፓስተር አላዛር የሚባል አለ በጣም ሞደው ከድሮ ጀምሮ ማቀው ያሳደገኛልና ቢሾፕን አላዛር ፓስተር አላዛርን ሌላ ሰው እንደዚህ ጨምረን ሽምግልና እንልካለን 40 ምንጭ እንልካለን አልጋን ይዘያለን መኪና እናዘጋጃለን ከጥቅምት በፊት ያለው ሽምግልና እንደዛ እንጨርሳለን ጥቅምት ላይ እንደዚህ እናደርጋለን ቤታችን እንደዚህ ይሆናል በቃ ጥልቅ ያለ ነገር ነው ድንገት እንደ ጎም እንደጨበጥክ ሲሆንብህ ለኔ ከባድ ያ አይመልስልኝም እሱ ግን በጣም ብዙ ነገር አሳልፈናል ህመሙ አልወጣም እስካሁን ማለት ህልምን ሙሉ ነው ይመስለኝ ከሁለት ቀን በፊት ስልኳ ላይ ሁሉ ደውዬ አውቃለሁ አረባክ በቃ ምናልባት ቢ ጌታን ከሁለት ቀን በፊት በጣም ከፍቶኝ ሲከፋኝ እሷ ጋር ነው ደውለው እና ከሁለት ቀን በፊት ስልኳ ላይ ደወልኩና በቃ ምናልባት ቢዬ ማለትና ቲክቶክ ከሷ ጋር ያወራነው አለ ቮይሱ አለ ዋትስአፕ ላይ ከሷ ጋር ያወራነው አለ በቴሌግራም ያወራነው አለ በቴክስት ያወራነው አለ ያ ሁሉ ለኔ ህመም ነው እንኳን ሰው ሲኖር ተረሷል እንኳን አጃቢ ሲኖር ሚንጫጫ ሲኖር ምናምን ነገር ላታስተውሰው ትችላለህ ብቻን ስትሆን ከባድ ነው ያቱም ብዙ ነው ያሳብ ብዙ ነው ያወራን ብዙ ማቃ ትዳራችን እንደዚህ ሆናል 4 ልጅ እንወልዳለን ስማቸው እንትና ሁሉ ብላ ይሄ ሁሉ ነገር አውርተን አልፈቀዱ እሱ ባለው ነገር እንግዲህ ታልካ ይገባም እግዚአብሔር ጻድቅ ነው አይዞ መብርታት ነው በቃ እግዚአብሔር አንዳንዴ ያቀመህን አርጋል መብርታት ነው ሌላ ምንም ልትለው የምትችለው ነገር የለም መጨረሻ ላይ በጣም አንድ አመት ከምናምን ነው ሞስት እንግዲህ በሷ ህክምና መጀመሪያ ወደ ፐብሊክ ሳይመጣ 8 ወር አብራት ነበርክ ከዛ 7 ወር እንደገና ባንኮክ ከዛ ዚም ደግሞ እንደገና የመጨረሻው ወር አብራት ነበርክ በብዙ ነገርና በዚህ ሁሉ ማለት ብዙ ሰዎች ሲደግፏችሁ ሲያግዟችሁ ሲያበረታቷችሁ ነበር ከእግዚአብሔር ቀጠሉና ምታመሰግናቸው ሰዎች ካሉ ደግሞ እድሉን ልስጥ በመጨረሻ ኪሩ ለተለው የምትፈልገው ነገር ሌላ ካለ በዛው መናገር ትችላለህ ስንቱን እንደምጠራ ወደ ሐሳብ የመጡትን ሰዎች ልጥራ የመጀመሪያው ኮሚቴዎቹን ነው ይሳቅ አኬ አብዲ ዘርሽ ከዘማሪዎች መክሊት በጣም በቃ ምትከታተለኝ እሷ ነበረች
ከዛ ደግሞ ታይላንድ ሄደን አስተርጓሚያችንን በጸሎት ደግሞ ነብይ ዘኪ ነብይ መሰረት ሌላም በጣም አንድ ደግሞ ሙዳታለች ማሂ ትባላለች እሷን በጣም በጸሎት በጣም ብዙ ሰዎች ከመነግረ በላይ ማለት በዚህ ሁኔታ እኔን አፈመሰችኝ ነው ማለት ማለት ትክክለኛው አማርኛ በጣም ብዙ ሰዎች አወቁኝ በጣም ብዙ ሰዎች ማላቃቸው መጓጓቸውን ሁሉ አገናኝታኛለች በጣም ሲያበረታቱኝ ሲጸልዩ በገንዘብም በእውቀትም በምንም ዶክተር ሳሚ ዶክተር መልኬ ነጽጉማ በቃ ቃላት የለኝም ማለት ከኮሚቴዎቹ ጋር ስማቸውን ባልጠራም ባለቤቷ ታናሽ ወንድሟ አላዛር የሷ ታናሽ ወንድም መጀመሪያ ሰሞን በጣም ሳለቅስ እሱ ነበር የሚያባብለኝ በገንተ ወጥቼ ነበር ማለቅሰው እንዳታየኝ ሁሉ እስና ስመለስ አይኔ ቀልቷል ምን ሆነ ነው ትላለች አይ ምንም በቃ ጠያቂ ስለሆነች ነው አላዛር ምንቱ እናቷ በጣም ላመሰግን ወዳለው የጸለዩላት እጃቸውን ይዘረጉላት በጣም ደግሞ ሳላመሰግን ማላልፈው ኤሚት ይባላለች ስዊዘርላንድ ነው ያለችውና ኦርቶዶክስ ነች ግን በቃ በሁሉ ነገር ከጎኗ የቆመች በምክር በገንዘብ በማማከር በመምከር ምናምን ስቲል ከጎኔ ነው ያለችው እስካሁን ድረስ ኦርቶዶክስ የለ ሙስሊም የለ እጃቸውን ለዘረጉ እንደ ታናሽት እንደ ራሳቸው ልጅ አይተው ለመከሯት እጃቸውን ለዘረጉ ፍቅራቸውን ለገለጡላት አይዞሽ ላሏት ለሷን ሲሏት ለኔም ጭምር ስለሆነ እና ኑራ ብታመሰግናቸው ደስ ይለኝ ነበር እንደዚህ አሁን እኔ ቁጭ እንዳልኩት በእኔ ቦታ ቁጭ ላብታመሰግን በጣም ብዙ ሰዎች ኢትዮጵያኖችም ኤርትራውያኖችም በጣም ላመሰግናችሁ በጣም ልባርካችሁ ዘመናችሁ እንዲባረክ ጸልይላችኋለሁ በጣም ወዳችኋለሁ በጣም አመሰግናለሁ በጣም እግዚአብሔር ይባርካቸው በእውነት የተሳተፉትን በሙሉ ማለት በጣም ብዙ ናቸው እሷን ያገዙ ኮሚቴዎቹ እንዳልከው በጣም ብዙ ለፍተዋል ነው ይሳቅ አቤል ደንበላሽ አቤል ደግሞ ወደም ሲያሰባሰብ ነበር አቤል ወንድማችን ጀግና ልጅ ነው አቤል ጌታ ይባርኩ አቤል ተባረክ አቤል እና ሁሉንም በእውነት በቃ ስም ቢጠራ ብዙ ስለሚሆን ነው አዎ በጣም አቤል ደግሞ እንዴት መሰለክ አቤል እዛም ጨምር ነበር ሲከታተለኝ ነበር አይደል በጣም ይደውል ነበርና በጣም ይቅርታ አቤል ረስምን ስለረሳው አይ አቤል ያ ቃል አንደርስታንድ ያደርጋል በጣም በእውነት እግዚአብሔር ይባርካችሁ ሁላችሁም ያው አንዳንዴ ዝም ብሎ አሉባልታ ምናምን ሲመጣ ለሌላ ሰው መልካም ነገር እንዳታረግ ያረጋል እንቅፋት ይሆናልና ሌሎች እንዳይታከሙ ያረጋል ግን ይሄ ብዙዎቻችሁን ልባችሁን አያዘለው ነው የምንለው ወሬው በጣም አመሰግናለሁ ኪሩ እንግዲህ ሀዘንህን ቻል አድርገው አጣረገ ያለውን ነገር ለህዝቡ ክሊር ለማድረግ እዚህ ድረስ ስላመጣ ስላወራን በደንብ ያለውን ነገር በጣም አመሰግናለሁ እግዚአብሔር ይባርክ እንግዲህ ከሀዘነ መንፈስ ቅዱስ ያጽናናህ ነው የምንለው እሱንም ያጽናን ነው ሌላ ሰው ሊያጽናና አይችልም እንደዚህ አይነት ሁኔታ ብዙ እቅድ ነበራችሁ ብዙ ህልም ነበራችሁ በተለይ የሚቀጥለው አመት ብዙ ሐሳቦች ነበራችሁና አልሆነም ሰው ሊያጽናና አይችልም አይዞ ብሎ የሰው ቃል ማያጽናናም ቀድም አንተ እንዳልከው መንፈስ ቅዱስ ነው የሚያጽናናው በእንደዚህ አይነት ሁኔታ እንግዲህ እግዚአብሔር መንፈስ ያጽናናህ ነው የምንለው በጣም አመሰግናለሁ ስለመጣ እግዚአብሔር ይባርክ ኪሩይ አሜን የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኪሩ ጋር የነበረን ቆይታ ይመስል ነበር ሳምንት ከሌላ እንግዳ ጋር በሌላ ርዕስ እንመጣለን እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን ሰላም